ሰላም ጤና ይስጥልኝ ክቡራትና ክቡራን የብሬክስ ሀበሻዊ የዩቲዩብ የፌስቡክ እና የቲክቶክ ተመልካቾች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልን። ዛሬም እንደተለመደው እጅግ በጣም አሳዛኝ በሆነ እጅግ በጣም ቅስም በሚሰብር ታሪክ ነው የመጣ ነው። በየትኛውም የዓለም ዳርቻ ላይ ሆናችሁ ይሄንን ድምጽ እየሰማችሁ ያላችሁ ሰብአዊነት የሚሰማችሁ የሰው ልጆች በሙሉ ይሄንን ቪዲዮ ላይክ ሼር በማድረግ እንድትተባበሩን በመታምኑት አንድ አምላክ ስም እንማጸናችኋለን። እስኪ እንዳው እህታችን በመጀመሪያ እንኳን ደህና መጣሽ። ከዛ በመቀጠል ስምሽን በማስተዋወቅ ያለውን ታሪክ በደንብ አርገሽ ለማብራራት ሞክሪ። እድሉን ሰጥቻለሁ። እሺ ሰላም ክርስቶስ ይብዛላችሁ የብሬክስ ሀበሻዊ ቤተሰቦች በሙሉ። እኔ ቅድስት አበበ እባላለሁ። ያው ትውልድና እድገቴ ወደ አርሲ ሽርካ ናዝሬትን ወይ ደግሞ አዳማን አልፋችሁ አሰላን አልፋችሁ እዛ ነው ትውልድና እድገቴ። ያው በ8 ዓመቴ ወደ አዲስ አበባ በገባም ማለት ነው። እና ህይወቴ ከዛ ይጀምራል። አዲስ አበባ ነው ያደግኩት ከ8 ዓመት በኋላ። አጋጣሚ እናትና አባቴ በዛ ሰዓት ላይ ተለያይተው ነበረ። እነሱ ሲለያዩ እኔ አባቴ ዘመድ ወደ አዲስ አበባ መጣችኝና እዛ መኖር ጀመርኩ። ወንድሞቼ የኔ ታናሾች 3 ወንድሞች አሉኝ። እና ትልቁ 8 ዓመት ባለሳሳት ይሄ አሁን ሟቹ ደግሞ የ3 ዓመት የመጨረሻዋ ደግሞ የ2 ዓመት ነበርች በዛ ሰዓት ላይ። እና እነሱ ህፃናቶች ስለነበሩ እናቴ ጋር ነበር የነበሩት። እኔ ወደ አዲስ አበባ መጣው። የቀሩት እህቶቼ ደግሞ አባቴ ጋር ነበር በወቅቱ የነበሩት። እና እናቴ ነች ያሳደገቻቸው 3ቱንም ወንዶች ማለት ነው። እና ብቻዋን አባትም እናትም ሆና ነው ያሳደገቻቸው። ለዛውም ደጇን ለቃ አጎቷ ደጅ ተቀምጣ። እና እዚህ ጋር እንደግልጽ ላደርግላችሁ የምፈልገው ወንድሞቼ ባስቤ ነው የሚጠሩት። ለምን በእናቴ አጎት ነው የሚጠሩት። እዛ ስላደጉ ትምህርት ቤትም እዛው ስለገቡ እናቴ ባጎቷ ስም ነበር ያስመዘገበቻቸው። ኦሬዲ በዛው ነው የሚጠሩት። ያው እኔ ቅድስት አበበ ነው የምባለው፣ ወንድሞቼ ደግሞ አስቤ ዱባለ ነው የሚባሉት። ግር እንዳይላችሁ ግልጽ ላደርግላችሁ ብዬ ነው። ከዛ በተረፈ በእናቴ አስተማረቻቸው ቢያንስ ትልቁን እስከ 9ኛ ክፍል ድረስ፣ ሌሎቹ ሁለቱን ደግሞ እስከ 6 እና 7 ድረስ ማንንም ያለ ማንንም እርዳታ ብቻዋን የሴት ወንዶን ያሳደገቻቸው እናቴ ናት በዛ ሰዓት። ከዛ ትልቁ 9ኛ ክፍል እያለ አጋጣሚ ስፖርት ይሰራ ነበርና ወድቆ ድንጋይ መጥቶት ሆድ ውስጥ መገል ነገር ቋጥሮ ትንሽ ታሞ ነበር በዛ ሰዓት ላይ። ናዝሬት መጥቶ ስቲች ተሰርቶ ጎን ላይ ሆዱ ታጥቦ ሄዳ ነው። ከዛ በኋላ ነው እኛም ልንረዳት የጀመርነው መርዳት የጀመርነው። እኔም አዲስ አበባ ነበርኩኝ ትንሽ ማደግ ጀምሬ ነበር፣ ራሴ መቻል ጀምሬ ነበር እዛ ሰዓት ላይ። ከዛ የተወሰነ እየረዳናት ልጆቹ መማር ጀመሩ። 3ኛ ታላቅ እህቴ ማብራይ ነበረች አዲስ አበባ። እንደዛ እያስተማርናቸው እያለ እኔ እናትና አባቴን በተለያዩ በ11 ዓመታቸው ሄጄ አስታረኳቸው። አባቴ በጣም ይወደኝ ስለነበር የምለውን ይሰማኝ ነበር። ሄጄ አስታረቂያቸው ልጆቹን በዛ ሰዓት ላይ ያደጉ መጡ። ትልቁ ኦሬዲ ወደ 12ኛ ክፍል መፈተን ደረጃ ደረሰ። እነዛኛዎቹ ደግሞ ወደ 8 9 ደረሱ። ከዛ እነሱን ካስታረኩኝ በኋላ ቆም ብዬ አሰብኩ። ምክንያቱም ምንም ባስታረቃቸው የገበሬ ልጆች ነን፣ አርሶ አደሮች ናቸው። እነዚህ ልጆች ደግሞ በጣም ጎበዝ ተማሪ ናቸው። 3ቱ በጣም ሰቃይ ተማሪ ናቸው። ሀገራቸውንም ቤተሰቦቻቸውንም ራሳቸውንም መለወጥ የሚችል ጭንቅላት ያላቸው ልጆች ናቸውና በዚህ ምክንያት በብር ጦት ይሄን የመሰለ ጭንቅላት በማስተማር ማነስ የሀገርም የቤተሰብም ሸክም እንዲሆኑ አልፈልግም። እና አንድ ነገር እናሰብኩኝ። እኔ ብሰደድ የኔ ህይወት ሊበላሽ ይችላል አውቃለሁ፣ የኔ እድሜ ሊቃጠል ይችላል። ግን እኔ የአንድ ህይወቴን እኔም ባበላሽ 3 ነፍሳትን አተርፋለሁ። ይሄን የመሰለ ጭንቅላት ይዘው ከሚሰደዱ ትምህርታቸውን ከሚያቋርጡ የሀገር ሸክም ከሚሆኑ እኔ ተሰድጄ ባስተምራቸው አገርምንም ራሳቸውንም ቤተሰብ ይጠቅማሉ ብዬ ይሄን አላማጅን እግዚአብሔር በሚያውቀው የተሰደድኩት ወደ ዱባይ ስመጣ 2008 አልቆ 2009 ሊገባ ቋግሚ 3 ነው ከኢትዮጵያ ወጣሁት ትዝ ይለኛል። አሁን ኦሬዲ ወደ 7 ጨርሼ 8 ዓመት ከምናምን ወር ውስጥ ነው ያለሁት። ከ3 ከ4 ወር ውስጥ ነው ያለሁት በስደት ላይ ማለት ነው። አዎ በስደት ላይ። እና አንድ ቀንም አልገባው ይሄን ሁሉ ዓመት ስኖር አንድ ቀንም ሄጄ አላየኋቸው። ነገር ግን ማድረግ ያለብኝ ከቤተሰብ ጀምሮ እስከ ወንድሞቼ ቀጥ አድርጌ ነው ያደረኩት። አንድ ቡኬ ላይ እንኳን ብር ሳላስገባ ወንድሞቼ ነበር ማስቀደም። ምክንያቱም የወጣሁበት ዓላማዬ እነሱ ማስተማር ብቻ ስለነበር
ያው እናትና አባቴ መደገፍ ስለነበረብኝ መደግፋቸዋለሁ እና በተወሰነ የጸጥታ ችግር እናትና አባቴ ተፈናቀሉ። አሁን ከተማ ውስጥ ነው ያሉት። ቤት ተከራይቼ እያኖርኩ እነዚህን ልጆች እያስተማርኩ እግዚአብሔር ይመስገን ከቤት ውስጥ የተለየ ልጅ ያው ያረፈው ልጅ በቃ ከቤት ውስጥ ምድራዊ መልአክ ማለት ይቻላል። ለምን እንደሆነ አላውቅም። ሁሉ ነገሩ የተለየ ነው። ቁጥብ፣ ትሁት፣ በጣም አስተዋይ፣ በጣም ምሁር፣ ትንሽ ግን አስተሳሰቡ ትልቅ፣ በዛ ላይ በእምነቱ ደግሞ በጣም ጠንካራ፣ ማንም አላስተማረው ራሱ ሄዶ ነው እምነቱን ያወቀው እና ከ1 እስከ 8 ሲማር ኦልሬዲ ክፍለ ሀገር ስለነበረ ከስራ ትምህርት ከትምህርት ስራ እያለን የተማረው ሁሉም ሶስቱም እንደዛ የተማሩት 8ኛ ክፍል ሲደርሱ ከገጠር ወደ ከተማ ገቡ። ከተማ ሲገቡ ቤተክርስቲያን ቅርብ ነበረቻቸው፣ ኪዳነ ምህረት አሁን የተቀበረባት ኪዳነ ምህረት ማለት ነው እና እና ጠዋት ተነስቶ ኪዳን አድርሶ ወንድሞቼን ቀስቅሶ ነው ትምህርት ቤት ይዟቸው የሚሄዱ። በጣም የሚገርመው ነገር ማን ያምናል? የ8ኛ ክፍል ተማሪ ህፃን ልጅ ጠዋት 11 ሰዓት ተነስቶ ኪዳን አድርሶ ትምህርት ቤት ይሄዳል። ከትምህርት ቤት ሲመለስ ትምህርት ብዙ ፈተና ከሌለበት ወይ ጥናት ከሌለበት ሰርክ ጉባኤ ተምሮ ጨርሶ መጥቶ ነው ወደ ጥናት የሚሄደው። እሑድ ቅዳሜ ቅዳሴ አስቀድሶ ነው። በጣም ለእምነቱ የተለየ ፍቅር አለው። በዛው ልክ ደግሞ ክርስትናን እውነት የሚኖር ልጅ ነው። እጅግ በጣም ጎበዝ ነው። ዶክሜንቶችን ማየት ይቻላል፣ ሁሉም አሉ እና እንደዛ እየተማረ እያለ እየረዳኋቸው እኔም እነሱም እየተማሩ እያለ ትልቁ 12ኛ እና 11ኛ አሰላ ነበር የተማረው። ከዛ ትንሹ እስከ ሄማቹ ማለት ነው እና የመጨረሻው ልጃችን እስከ 11ኛ ድረስ እዛው ከተማ ነበር የነበሩት እና ከዛ እየተማሩ እያለ ትንሹ ይሄኛውን መሐላውን ያረፈው ልጅ ወደ አሰላ እናምጣው 10ኛ ክፍል ላይ ሁሉንም ትምህርቱን ከነጸባዩ ስትሬት ኤ ነው ያመጣው። ዶክሜንቱን እንደምታዩት ማለት ነው ስትሬት ኤ ነው ያመጣው እና በቃ ለትምህርቱም ትንሽ እንዲመቸው ወደ አሰላ እናምጣው ተብሎ ወደ አሰላ መጣ። 11ኛን እዛ ጨርሶ ስለነበር 12ኛን አሰላ ተማረ። አሰላ ተምሮ እግዚአብሔር በሚያውቀው ያመጣው ውጤት ስንደምረው 650 ነበር የመጣው። የጣራው ግን 640 ነበር እኛ በአመጣው ውጤት ስንደምረው። ከዛ ያው የትምህርት ሚኒስቴር ውጤቱ ሲመጣ የሱ 593 ነበር የመጣው። ያው እኛ በእኛ ነበር የደመርነው ያንን የራሱን ውጤት። ያው በትምህርት ቤት ሚኒስቴር አሰራር ደግሞ 593 ነበር ያመጣውና ዶክመንቱ ላይ እንደምታዩት በጣም ነበር የተናደደው እንዲህ 6 አልገባውም ብሎ እና አረጋጋ ነው እንደምንም ብለን ያጋጥማል የምትፈልገውን አይነት ፊልድ ይሰጣል ብለን አረጋጋ ነው። ኮሮና ነበር ከዛሬ 4 ዓመት 5 ዓመት በፊት። ዛሬ ተፈተናላችሁ ነገ ተፈተናላችሁ የተባሉ በኮሮና ምክንያት በጣም ተጉላልተው ነበር የተፈተኑት። ከዛ ተፈተነ እግዚአብሔር ይመስገን አዲስ አበባ ዩኒቨርሲቲ ደረሱ። አዲስ አበባ ዩኒቨርሲቲ 4 ኪሎ በኮምፒውተር ሳይንስ ገባ። እዛም እየተማረ እውነት ለመናገር በእምነቱን በጣም አጠነከረ፣ በትምህርቱን በጣም ጎበዝ ሆነ። ከዛ በጣም ነበር ደስ ያለን። አንደኛ በጣም ሴፍቲ ቦታ ነው፣ ከተማ ነው፣ ደህንነቱ የተጠበቀ ቦታ ነው። አንድ ቀንም ለሱ በመጥፎ ነገር ይመጣበታል ብዬ አስቤ አላውቅም። አንድ ቀንም እግዚአብሔር የሚያውቀው በጣም ሴፍቲ ቦታ ነበር። በጣም ነው ደስ ያለን እና እየተማረ ያለ ክረምትን ሲስተር ያሳልፋሉ አልፈዋል እና በቃ በጣም ነው የምትደነቀው እሷ ራሱ። ዝናብ አይደለም ዶፍ ቢዘም እኔ ላለመዋሸት ባይኔ በብረቱ አይቻለሁ። ቀብር ሂጅ እንደ ሽማግሌ ጥላለሁ ብታምኑም ባታምኑ። ጠዋት ዝናብ ሲሆን ጥላ ይዞ ሄዶ ቤተክርስቲያን ተሳልሞ ነው የሚመጣው። ማታ መጥቶ ቤተክርስቲያን ሳይሳለም አያድር። በቃ ልጁ እንዲህ ነው። እና በጣም ይጾማል፣ በጣም ይጸልያል። ከዛ ትምህርቱን በእንደዚህ አይነት ሁኔታ ቀጥሎ እያለ
የሚፈልገውን አደርግለታለሁ። ኮምፒውተር ራሱ ላፕቶፕ ግዢልኝ ሲለኝ HP i7 ነው የምፈልገው ብሎ የሚፈልገው ከነራሙ ነው ጽፎ የሰጠኝ። ስልኬ ውስጥ አለ ከነደረሰኝ አለ ዛሬ 4 ዓመት 5 ዓመት በፊት የገዛው ላፕቶፕ። እሱ የሚፈልገው ነው የምገዛለት። ምክንያቱም በጣም በትምህርቱ ጎበዝ ስለሆነ እንዲከፉብኝ አልፈልግም ወንድሞቼ፣ የኔ ህይወት ይቀራል እንጂ ማለት ነው። ከዛ እየተማረ እያለ ዘንድሮ ካቻምና ሲስተር ጋር ነበር የከረመው ክረምትን። ዘንድሮ ቅድስት አለኝ ወይዬ ስለው ሲስተር ጋር ልጆች ስላሉ ለጥናት አይመቸኝም ትንሽ ጫጫታ አለና ጓደኞቼ ስላሴ ቤተክርስቲያን ጀርባ እዛው 4 ኪሎ ተከራይተዋልና ከነሱ ጋር ተከራይቼ ልውጣ እዛ ልቀመጥ አለኝ። እሺ አልኩት። ከዛ እሺ አልኩትኝና እዛ ተከራይቶ ነበረ። ከዛ በፊት አምና ጠር ላይ የተወሰነ እንደ መንፈስ ነገር ያስቸግረው ነበር እና እንደዚህ ያመኛል ቅድስት ሲለኝ ጸበል ሂድ አልኩት። አንደኛ ሴሚስተር ላይ ትምህርትን ተፈተነ ጨርሰ ጸበል ሂድ ገዳም ሂድ ለ1-2 ሳምንት ስለው እሺ እኔም አስቤያለሁ አለ። ከዛ በርሜል ቅዱስ ጊዮርጊስ ሄደ። እኔ ነኝ እዛ ሂድ ብያልኩትም ሄደ ተነስቶ እግዚአብሔር ይመስገን ሄዶ መጣ። ምንድነው ስለው በቃ ድህነት ፈልጌ ሄጃለሁ እግዚአብሔር አዳነኝ። ይሄን አይደለም የምትፈልጊው በቃ ድኛለሁ እግዚአብሔር ይመስገን። ጸበሉ እውነትም እጹብ ድንቅ ነው እንደተባለው እግዚአብሔር ከፈቀደ እናቴን ይዣት ሄዳለሁ አለ። እናቴ ነርቭ ያማታል ከጊዜ በኋላ እግሯን ይዟታል። ያነከሰኝ የምትሄደው ዱላ ይዛ ነው የምትሄደው። እናቱን እጅግ በጣም ነው የሚወዳት። እንደ እናቱና እንደ ትንሽ ወንድሙ በዚህ ምድር ላይ የሚወደው ማንም የለም። እጅግ በጣም ነው የሚወዳቸው፣ እጅግ በጣም ነው የሚጨነቅላቸው። እና እዣት ሄዳለሁ። በጣም ደስተኛ ሆነ። በቃ በጣም እጅግ በጣም ተስፋው ከእንደገና ለመለመ። በጣም ደስ አለ። ጠር ሄዶ መጥቶ መጋቢት 29 የተወለደበት ቀን ቆረበ። ለኔ እንኳን አልነገረኝም። ለንስሐ አባቱ አማክሮ ለትንሹ ለመጨረሻ ወንድሜ ብቻ ነግሮ ቆረበ። ልጅ እንኳን ግዝልኝ አላለኝ። ከዛ ከጊዜ በኋላ ነው መቅረቡ ተሰማው ብዬ ቆረብክ ስለው አዋል ደስ አለኝ በጣም። በዚህ እድሜው ገና 24 ዓመቱ ነው። በወጣትነቱ በእግዚአብሔር ቤት ታንጾ መኖሩ በጣም ደስተኝ ነበር ሁሌ እና በጣም ደስ አለኝ። ልብስ አሰፋውለት፣ ጫማ መቆረቢያ ልብሱን ጋር ላሟላውለት እጅግ በጣም ተደሰተ። ከዛ ክረምትን ከጓደኞቼ ጋር ልሁን ቤት ተከራይቼ አለኝ ትችላለህ ካልኩት። ከዛ ተከራይቶ ተቀመጠ እውነትም እና ተከራይቶ ተቀምጦ ነሐሴ ላይ ጉሮሬን አብጦ አመመኝ አለኝ። ምን ነው ስለው እኔ እንጃ አለኝ። ከዛ ሐኪም ቤት ሂድ ብዬው ሐኪም ቤት ይዘውት ሄዱ ጓደኞቹ። ከዛ ምንድነው የተፈጠረው? አንዳንዴ አፋችን በጣም ሲደርቅና ውሃ ነገር ካላገኘን የምራቃችን እጢ ተጠራቅሞ ወደ ጠጠርነት ይቀየራል እና ምላሴ ስር ተጠራቅሞብኝ ወደ ጠጠርነት ተቀይሯል ብሏል ዶክተሩና ስቲሽ ትሰራለህ፣ በስቲሽ ነው የሚወጣልህ። ግን አሁን ኢንፌክሽን ስለፈጠረ ግዴታ ከስቲሹ በፊት ኢንፌክሽኑ መዳን አለበት ብሎ የኢንፌክሽን መዳን ይሰጠኛል እና ከዛ በፊት የሚያመው ጨጓራ አለበት፣ ሳይነስ የሽታ ሳይነስ አለበት። የተለያዩ ሽታ ከሸተተው አፍንጫውን የሆነ ውሃ ነገር ይንቆረቆራል ካፍንጫው እና ጨጓራ አለበት። በቃ ከዛ ውጭ ምንም ነገር የለበትም ምን እስከማውቀው ድረስ። ከዛ ያን አመመው ሲባል በጣም ነበር የደነገጥኩትና በቃ ሂድና ታከም አልኩትኝ። እውነትም ታከመ። ለቅዱስ ሚካኤል ተሳልኩለት። ቅዱስ ሚካኤል ወንድሜን ቢላ አታስነካብኝ፣ በቃ ከፈለክ በጸበል ከፈለክ በመድኃኒቱ ብቻ ይሄን ጠጠር አውጣ ከውስጡ ብዬ አልቅሼ ለቅዱስ ሚካኤል ተሳልኩለት። መድኃኒቱን በጸበል ነበር የሚወስደው። እግዚአብሔር ይመስገን ፎቶ ልልክልህ እችላለሁ አለ መድኃኒቱ። ወጣለት፣ ጠጠሩ እየተቆራረጠ ወጣለት። ስቲሽም ሳይደረግ ኦፕሬሽንም ሳይደረግ ከዛ ወጣለት፣ ዳነ። እንደውም ጥርሱን አሳጠብኩት። ከዛ በኋላ ጤናውን ሙሉ ምርመራ ራሱ አድርግ አልኩትኝ። ተመረመረ፣ ደህና ነው፣ ምንም ነገር የለም። የጉሮሮውን ብቻ ይከታተላል። ለምን ድጋሜ ሊመለስ ስለሚችል የተለያዩ ብርቱካን፣ ሎሚ ነገሮች ውሃ ነገር እንዳታጣ ካፈ ስለተባለ እሱን እየተጠቀመ ቀጠሮ ነበረው። መስከረም 3 ቀጠሮ ነበረው። እንደገና ህዳር ነው ቀጠሮ ነበረው። የካቲት ነው የሚከታተለው። ካርዱም አለ አይቼዋለሁ እና ዳነ። የጉሮሮውን ይከታተላል። ድጋሜ ጠጠር ከተካ እስቲሽ አድርገው እሱን ነው የሚከታተለው። በቃ እኔ የማውቀው
ከዛ ድኖ መስከረም መጣ። አምና ነበር የሚመረቀው። አምና ከጊዮርጊስ ሲመጣ ቅድስት አለኝ ወይ ስለው ኮምፒውተር ሳይንስ አብዛኛውን ጊዜ ተምረሽ ነጥብ ይዘሽ ከምትወጪ ይልቅ ተግባራዊ ልምድን ይፈልጋል። እኔ ደግሞ በተግባር ነው መልመድ የምፈልገው እና የተወሰነ ክላሶችን ድሮፕ አድርጌ የሚቀጥለው ዓመት ላይ የተውኳቸውን ድሮፕ ያደረኳቸውን ክላሶች እየጨረስኩ የቀረኝን ኦንላይን ላይ አንዳንድ ስራዎችን እየሰራው በተግባር ሙያ መያዝ ፈልጋለሁ። ከትምህርት ቤት እንደወጣሁኝ ማረፍ አልፈልግም፣ ቀጥታ ወደ ስራ መግባት የምፈልገው አለኝ። ከዛ ደስ እንዳለ አድርገው እኔ ስለ ትምህርት በደንብ አላውቅም፣ አንተ ያዋጣኛል በምትለው ሂድ ነው የምለው እና ከወንድሞቼ ጋር እንደ እህትም አይደለም እንደ ጓደኛ ጭምር ነው የምናወራው። ምክንያቱም እንዳይጠፉብኝም ስለምፈልግ በጣም ነው የምቆጣጠራቸው የምቀርባቸው። ከዛ እሺ አለኝ። ከዛ አምና ድሮፕ አደረገ የተወሰነ ክላሶችንና አለፈ ወደ ዘንድሮ ማለት ነው። ዘንድሮ ያን ድሮፕ ያደረጋቸው የተወሰኑ ክላሶችን እየጨረሰ ኦንላይን ላይ ስራዎችን ይሰራል። በጣም ብዙ ስራ፣ በጣም በቃ ሲቪውን ያስገባበት እንትን ካምፓኒ የሚመለስበት የለም፣ ሁሉም ነው የሚቀበለው። መረጃዎችን አሳያለሁ። አሁን ራሱ ከስንት ሚሊዮን ካረፈ በኋላ ራሱ ማለት ነው ከስንት ሚሊዮን ተማሪ 40 ተመርጧል። ከ40 በአንደኛነት ነው አንተ የተመረጥከው እንኳን ደስ ያለህ ተብሎ ሜሴጅ ገባለት ካረፈ በኋላ በኢሜይሉ ማለት ነው። እና በጣም ነው የሚወዱት በጣም ምክንያቱም ጭንቅላቱ ኢትዮጵያን አንድ እርምጃ ወደፊት ማራመድ የሚችል ልጅ እጅግ በጣም ምሁር እና ላሳያችሁ እችላለሁ። የተለያዩ ካምፓኒዎች ላይ ሲሰራ የተለያየ ሰርተፍኬት ተሰጥቶታል። በቃ ይደነቁበታል። እና ቅድስት አለኝ ወይ ያልኩት እዚሁ ኖቬምበር ውስጥ ነው ያረፈው፣ ከማረፉ በፊት ነው። እና የሆነ ነገር ላማክርሽ አለኝ። ምንድነው ስለው ሪከርዱ ካስፈለገ አላሰማችኋለሁ። ምንድነው ስለው የተወሰነ የሆነ ካምፓኒ ይሰራል እና እዛ ካምፓኒ በጣም ወደውኛል እና አንዳንድ እስካሁን ያሉኝን የሰጡኝን እንትን ስራዎች ጨርሻለሁ እና የሚቀጥሉኝ ኢንተርቪዎች እና አንዳንድ ነገሮች አሉ። እነሱን ከጨረስኩኝ ቪዛ ይልኩልኛል እና ወደ ውጭ ወጣለሁ። ከተመረኩ በኋላ ሀገር ውስጥ ብዙ አልቆይም፣ ነገር ግን የትኬት አንተ ትችላለህ ብለውኛል አለ ወንድሜ። 50-50 አለኝ። እኔ እየሰራሁኝ ስለሆነ የተወሰነ አጠራቅማለሁ 50 እንጂ 50% እኔ ያለኝ እኔ አጠራቅም ማለትም አንተ ብቻ ይሳካል፣ ባይኖረኝ ተበድሬ እችላለሁ። ሪካርዶ አላሰማችኋለሁ። እንዲህ ነበር ያልኩት። በጣም ነው ደስ ያለኝ። እንዴት ነሽ ቅድስት? ያለውን የፈጣሪ መስገን ምንም ጥያቄ የለውም። አስተካክለሽ ትመጪ አገር ቤት የኔ ምኞት ነው እና ይሄ ምንም ጥያቄ የለውም። እንዳስተውሽሪና ነገሩን ይስተካከል ሞክሪ። የኔ የዛን አድሜ የሚያሳስብ ጉዳይ አይደለም። የዛን የሚጨበጥ ነገር ኖሮ ልነግርሽ አልፈለኩም፣ ግን ምናልባት ከወዲሁ ባሳውቅሽ ጥሩ ነው ብዬ ስላሰብኩ ነው። እንደተመረኩ ምናልባት ሀገር ውስጥ ብዙ ቆይታ ላይኖረኝ ይችላል። ምን መሰለሽ አሁን ከሆኑ ድርጅቶች ጋር እየተነጋገርኩ ነው ዩሮፕ ውስጥ ካሉ እና እስካሁን ባለው ምልመላ አብዛኞቹ መስፈርት አሟልቻለሁ። ቀጣይ የሚጠብቁኝ ብዙ ስቴጆች አሉ እና እነሱን አልፌ በስተመጨረሻም ፈተናና ኢንተርቪው ይኖረኛል። እነሱን አልፌ የሚሳካ ከሆነ እስካሁን ባለኝ ከድርጅቱ ጋር ንግግር ቪዛ ያሰሩልኛል ራሳቸው። እኔ ፓስፖርት አፕሎድ አድርጌ እስካን አድርጌ ማስላክ ነው። ቪዛ ራሱ አስመጥቶ ይልክልኛል ድርጅቱ እና ከተሳካ ምናልባት ከተሳካ የፕሌን በራሴ ነው የበረራ በራሴ ስለሆነ ምናልባት ያን እርዳታሽ ሊያስፈልገኝ ይችላል የሚለውን ከዚሁ ላሳውቅሽ ብዬ ነው። እኔ በሚቀጥሉ ጊዜያት ያው ጊዜን አጣብቤ ስራ ለመስራት እያሰብኩ ነው። ቢያንስ 1/2 ማለትም 50%ን ራሴ ከበር አደርጋለሁ ብዬ አስባለሁ። ምናልባት ሙሉ ከበር ማድረግ ካላቃተኝ ላሳውቅሽ ብዬ ስላሰብኩ ነው። ምንም ያሳስብ ነገር አለ። ስለተረዳሽ በጣም አመሰግናለሁ እህቴ። በዛ ላይ ስኮላርሺፕ ደርሶኝ ነበር ፊላዴልፊያ እና 300,000 ብር ስለተጠየቀ በስኮላርሺፑ እሱን ትቶት በዚህኛው በካምፓኒው ሊሄድ ነበር የፈለገው። የ2016 ዲቪ እየሞላ ነበር። ከሚገርም ያረፈ ቀን ነው የ2016 ዲቪ የሞላበትን ፎቶ ከፎቶ ቤት ተቀብሎ ወደ ኢሜይላቸው ይላከላቸው።
ቴሌግራም ላይ ተጻጻፈውን እያየን ነበር ቴሌግራሙን በኢሜል ስለገባን ከፍተነዋል እና ከዛ እንደዚህ ብሏልኝ እሺ ችግር የለውም ብቻ አንተ በርታልኝ አልኩት ከዛ ኖቬምበር 20 አካባቢ ይመስለኛል ትልቁ ወንድሜ የሆነ ስራ ሊገባው ስለሱ ስራ እያወራ ነበር ምን አለኝ እንግዲህ ፈጣሪ የፈቀደ ሁሉ መሆን አይቀርም አለኝና ስለ ድርጅቱ ወንድሜ ስለሚገባበት ድርጅት የተወሰነ ጓደኛው እዛ ገብቶ እንደሚሰራ ምናምንና ጥሩ ድሎች እንዳሉት ምናምን ነገረኝ ስለ ትልቁ ወንድሜ ከዛ መጨረሻ ላይ እሱን ጨረስንና ሰሞኑ የሆነ የተለየ እንግዳ የሆኑ ነገሮችን እያስተናገድኩ ነው አስፈላጊ ከሆነ አወራሻለሁ አለ አይዞሽ ጠንከር ብለሽ ነው ከባድ ነው ግን ለምንም ሐሳብሽን ለመግለጽ ሞክሪ ምንድነው ብዬ ምን ተፈጠረ ብዬ ነበር መጀመሪያ ሜሴጅ ላኩለት ከኦንላይን ላይ ወጣ ከኦንላይን ላይ ወጥቶ ሲያወራኝ አጋጣሚ መሬት ቫኪዩም እያደረኩ ግሬን እንደወለምታውን አላቅም ቻጥንቴ እንዲውለቅ ነገር ነው ያለው ለምን እንደሆነ ማላቅ አመመኝና የዛኑ ቀን ሆስፒታል ሄድኩኝ ከዛ ነርቫ ትንሽ ተነክቶ ነው ምናምን ብለው እሱ ወረቀት ላኩለት የላኩለት ግን ልነግረው ፈልጌ ሳይሆን እንዲያወራኝና በወሬ መሃል ላወጣጣው ስለፈለኩ ነበር የሆነ የደበቀ ነገር እንዳለኝ የሆነ የሚያስጨንቀው ነገር እንዳለ ተረዳሁኝ ከዛ ላኩለት ምን ሆነሽ ምናምን ሲለኝ ያ አጋጣሚ እንዲያሙኝ አልኩት ከዛ ስለኔ ጤና እያወራን ቴክስቱን አሳያለሁ በእያንዳንዷ ደቂቃ ስለሱ ነበር የምጠይቀው ደህና ነኝ ምንም እኮ የለም ይሄን የሚያስጨንቅ ነገር የለም ይለኛል ከዛ መጨረሻ ላይ በጣም ስጨቀጭቀው በ23 ሊሞት ኖቬምበር 23 2024 በፈረንጆቹ ሊሞት ከ3 ቀን በፊት ማለት ነው ወብዬ ንገረኝ ምንድነው የተፈጠረው ምንድነው የሚያስጨንቅ ስለው በእናትሽ ምንም አትበኝ እንደዚህ ነው ያለኝ በእናትሽ ምንም አትጠይቂኝ ይሄ ነው ብልሽ እንኳን ምንም ልታረግልኝ አትችይም ከመጨነቅ ውጪ አሁን ላይ ምንም ነገር አያስፈልገኝም ማለት ምንም ነገር አያስፈልገኝም ያለኝ አሞ ከሆነ ብር ልላክልህ ሐኪም ቤት ሄድ ቢሆን እና እንዳላመመውና ብር እንደማያስፈልገው ነገር ግን ቢነግረኝ ምንም ነገር ላረግለት እንደማልችል ነገር ያ ማለት ያስፈራሩት ነበር ማለት ነው ያስጨንቁት ነበር ማለት ነው ምክንያቱም ምንም ላረግለት የማልችለው እሱ ብቻ ነው እንጂ ለወንድሜ አፈረ መግባት ካለብኝ አፈረ ገባለታለሁ ያውቃል እና በ22 እንደዚህ ብሎ በ23 መሰለኝ 2000 ብር ያስፈልገኛል አለኝ እሺ ዓርብ ይሁን ቅዳሜ እንደዚህ ነው እሺ ብዬ ላኩለት እዛው ኢትዮጵያ ትልቁ ወንድሜ ጋር ብር ስለነበር ትራንስፈር አድርግለት አልኩትና ትራንስፈር አደረገለት ይመስለኛል ዝክር ስለነበረ ለዝክር መሰለኛም ብር የጠየቀኝ ከዛ ብሩን ትራንስፈር አደረኩለትና ወብዬ ብሩ ደረሰ ካልኩት አው ደርሶኛል አለኝ ደህና ነገር ጤና ስለራሱ ጠየቀና አንቺ እንዴት ስለራሱ ተወና አንቺ እንዴት ነሽ ነኮድኛለሁ ወብዬ አንተ ግን እንዴት ነህ ስለው ደህና ነኝ አለኝ ቅዳሜ ለቁርባን እየተዘጋጀ እንደሆነ ስለነገረኝ ብዙ ሊጨቀጭቁ አልፈለኩም ከዛ እሁድም እንደቆረበ ስላወቅኩኝ ብዙ ማውራት አልፈለኩም ምክንያቱም ስታው ብዙ ማውራት የለብም የቆረበ ቀን ተሳስተ ያው የማይሆን ነገር ልታወራ ስለምትችል ላወራው አልፈለኩም እና ዝም አልኩት ሰኞ ዕለት ሪከርድ አደረኩለት ወብዬ ደህና ነህ ምን አዲስ ነገር አለ ቆይ ግን ለምን አትነግረኝም ብትነግረኝ እኮ ከተወያየንበት መፍትሄ አይጠፋም አልኩት ሪከርድን ሰምቶ ዝም ነበር ያለኝ ሰኞ ማለት የገደሉት ዕለት ማለት ነው የኪዳን በ15 እሁድ ቆርቦ ሰኞ ኪዳነ ምህረት ነበረች ህዳር 16 በጣም ነው የሚወዳት በጣም በቃ በደም ስሮ የገባች ናት ከድሮ ጀምሮ በጣም ነው የሚወዳት አርሲ ያለ ኪዳነ ምህረት መሀሌት ነው የሚቆምላት ሄዶ እጅግ በጣም ነው የሚወዳት ዩኒቨርሲቲ ከገባ ጀምሮ 4 አመት 5ኛ አመቱ ዘንድሮ ዝክር ይዘክርላታል ሁሌ በጣም ነው የሚወዳት
እና ኪዳነ ምሕረት ሁሌ ይዘክራል። ግቢ ውስጥ እያለ ግቢ ጉባኤ ይማራል፣ ያስተምራል። ቤተክርስቲያንም በጣም መቅረብ ይፈልጋል። ነፍሱን ይማረውና የእናቴ አባት አያቴ የእግዚአብሔር አብ ቄስ ነው። የእናቴን አባት ክህነቱን ደግሞ አጎቴ ነበር የተቀበለው። የእናቴ ወንድም አሁንም ቄስ ነው እግዚአብሔር አብ። እና ያ ክህነት በአጎቴም በኩል በእኛም በኩል የተማረ የለም። በእኛ በኩል ሊቋረጥ ነበር ያ ክህነት እና ያን ክህነት ማስቀጠል ይፈልጋል። አብነት ተምሮ ክህነቱን ማስቀጠል ይፈልጋል እና በጣም ግቢ ጉባኤ የሚከታተሉ ነበር። ከዛ ከግቢ ጉባኤ ህዳር 16 ገና ጾም የገባበት ቀን መሰለኝ ባልሳሳትና እስከ 9 ሰዓት አስቀድሶ መጥቶ ከዛ ከቅዳሴ ከመጡ በኋላ ምሳውን በልቶ ከግቢ ጉባኤ የጾም ቀን ክርስቲያኖች ሲጾሙ የቁርሳቸው ዳቦ ይሸጥና ለቤተክርስቲያን ገቢ ይሆናል። ከግቢ ጉባኤ ዳቦ የ50 ብር ዳቦ ይገዛል። አንድ ብር 50 ሳንቲም ይበሉኝ 75 ሳንቲም ይበሉኝ አላውቅም። እንደዚህ ነው አንድ ዳቦ የሚሸጠው ግቢ ውስጥ አሉ ባልሳሳት እንደዚህ ነው ያሉ ልጆች እና የ50 ብር ዳቦ ይገዛና ከዳው ላይ 2 ሰዓት ተኩል አካባቢ ነው ከምሽቱ ዝክሩን የዘከሩት እሱና ሌሎች ሁለት ልጆች ሆነው ማለት ነው። ዝክሩን ከዘከሩ በኋላ ዝክሩ ላይ ደጋግሞ ይጠራት ነበር አሉ ኪዳነ ምሕረት። እና ደጋግሞ ይጠራት ነበር አሉ እና ዝክሩን ዘክረው ከጨረሱ በኋላ ያን የገዛውን ዳቦ ስላሴ ቤተክርስቲያን ለነዳያን አድዬ እመጣለሁ ብሏቸው ከዝክሩ ጋር ዝክሩን አብረው ከዘከሩት ልጆች ጋር እንደተለያየ ነው የሰማሁት። ከዛ በኋላ አብሮት ዶርም የነበረው ልጅ ነው የሚያውቀው እንግዲህ ከእግዚአብሔር ውጭ እና ከዛ በኋላ የተፈጠረው ምንድነው የማውቀው የሞት ሰኞ ማታ ነው የኪዳነ ምሕረት እንደዚህም ክርስቲያን ነው ማህተብ አስሯል። ግን ስዕላድኖ ቁጭ ባለበት የመድኃኒዓለም ስዕላድኖ ቁጭ ባለበት ነው የገደሉት። ትንሽ እንኳን አልፈሩም እግዚአብሔር እና ከዛ ሮብ ዕለት ወንድሜ ሰዓት ያለ ሰዓት ደወለልኝ። ደነገጥኩኝ፣ ተንቀጠቀጥኩ። አነሳለሁ ብዬ ዘጋሁት። ከዛ መልሶ ደወለ። የጓደኛዬን ስልክ ጠየቀኝ። አላመንኩም። ያሰብኩት እናቴን ነበር። ነርቭ እያመማት ስለነበር ወይ መድኃኒዓለም አቆርባታለሁ እያልኩ ሳላቆርባት ወሰድካት። አቁርቢያት በማግስቱ ወሰዳት ብዬ ነበር እኮ ነው ያልኩት። ከዛ ብቻዬን ነኝ ቤት ውስጥ ማንም የለም። በጆሮዬ መጥቶ የሆነ ነገር እናትሽ አይደለችም ውሸት ነው አለኝ። ብቻዬን እምሆነው ነበር የጠፋኝ። አያረገውም ውሸት አልኩኝ። ከዛ ዞር ስል ብቻዬን ነኝ። በስመ አብ የማይሰይጣን ወሬ ነው ብዬ አማተብኩኝ። ግን ሰውነቴ ከዛ በኋላ በቃ ወባ እንደያዘው መንቀጥቀጥ ጀመረ። ወዲያው ጓደኞቼ በር አንኳኩ። ስራ ቦታዬን ያውቁት ነበር። ምንድን ነው የተፈጠረው ስላቸው አይ ምንም እኔ እረፍት ቤት እንሄዳሉ። ለምን ስላቸው የሆነ ልጅ በጣም ታማለና ጸሎት አድርገን ወደ ሀገር ልናሳፍራት ነው አሉ። አልመሰለኝም። የሆነ ችግር እንዳለ ገብቶኛል። ግን ወንድሜ ነው ብዬ እንዴት ለምን ስንጥቅት የነበረ ወንድሜ ነው ብዬ እንዴት ለምን እንዴት በፍጹም አላመንኩም። በቃ የሆነ ነገር እንዳለ ባቅም ግን እናቴን ነበር አብዝቼ የጠረጠርኩት። ከዛ እረፍት ቤት ሲሄድ ወንድሜ እንዳረፈ ነገሩኝ። አላመንኩም። ደውሉልኝ አልኳቸው። ደወሉልኝ። ሲደውሉ አልሞተም መድኃኒት ልገዛለት እየወጣሁ ነው አለኝ። ማርያምን በል ስለው ማርያምን አለኝ። ብር ልላክልህ አልኩት። አልፈልግም አለ። ጓደኛዬ ተቀብላ ስታወራው ደግሞ አርፏል፣ ግን በቃ እንዳትመጣ ሰው አረጋጓት ነበር ያለው። ከዛ ተቀብዬ እውነቱን ንገረኝ ስለው አዎ ቅድስት አርፏል አለኝ። አላመንኩም። አሁንም አላመንኩም። ህልም ነው መሰለኝ።
እኔ ወንድሞቼን ለኪዳነ ምህረት ነው አደራ የሰጠሁት። ኪዳነ ምህረት አታረጊውም አይደል አልኳት። በቃ የሆነ እናቴ ሞታ ወይኔ ብንላት አትመጣም ብለው ያደረጉት ድራማ ነው የመሰለኝ። ከዛ በፍጹም መሄድ አለብኝ አልኳቸውና ከዛ ወደ አሁኑ ትኬት ቆረጡልኝ አልኳቸው። አንዳንድ ነገር ልብሴን አስተካክለው ትኬት ቆርጦ እስከሚባል መሸ። እግዚአብሔር ይስጣቸው ጓደኞቼ በጣም ተሯሯጡልኝ። የሆነ የማውቀው ልጅ ነበር፣ እሱም በጣም ተሯሯጡልኝ። ኤርፖርት ከኔ ጋር ተንከራተው ማታ ትኬት ቆርጦ አሳፈሩኝ። ሐሙስ ጠዋት ኢትዮጵያ ገባሁ። 1 ሰዓት መተው ተቀበሉኝ። እህቴ ጋር ደርሼ ከቤተሰብ ጋር ወደ ዩኒቨርሲቲው ነበር የሄድነው። ወንድሜ ቀድሞ ቅዱስ ጳውሎስ ሄዶ ነበር። ከዛ አስክሬን አውጥተው ዩኒቨርሲቲው ሽኝት እያደረገለት ነበርና ስገባው በዩኒቨርሲቲው መኪና አስክሬኑ ተጭኖ እየወጣ ነበር የደረስኩት። አሁን ሰመመን ውስጥ ያለው ህልም ውስጥ ያለው ነበር የሚመስለኝ። በፍጹም አይምሮዬ እያመን አልነበረም። ግን በቃ አላደል ዝብርቅርቅ ያለ ስሜት ነበር። ከዛ ምንም የምናገረው ሁላ ጠፋኝ። ምን ልበል? እንዴት ብዬ ስላልቅስ እንባዬም ደረቀ። በቃ ክርትትን ያልኩት ምን ልበል? ከዛ ዩኒቨርሲቲው መኪና እስከ አሰላ ድረስ ሸኘን። ከአሰላ በኋላ ኮንትራት ይዘው መኪና ጠበቁ ዘመዶቼ። ጭነን ሄድን። እዛ ክፍለ ሀገር ስንደርስ እኔ ሬሳውን ከፍቶ ያሳዩኛል ብዬ ነበር፣ ምክንያቱም ናፍቆኛል። አይዞሽ አይዞሽ አይዞሽ። 10 ዓመት አላየሁትም እኮ ወንድሜ። ብር ብቻ ነበር መልክል። አንድ ቀን ፍቅሬን አሳይቼዋለሁ። አሳዩኝ ስላቸው ሬሳው እኮ ቤተክርስቲያን ነው የሚያድረው፣ ቤት አያድርም። ቤተክርስቲያን አስገብተን ተመለስ። አይኑን ሳላየው ወንድሜን በማግስቱ አፈር አስገባሁት። አይዞሽ ዓርብ ተቀበር። ዓርብ ቀበርኩኝ። ሰለስቱንም አላልኩም። ቅዳሜ ወደ አዲስ አበባ ተመለስኩ። ምክንያቱም አይምሬ ውስጥ የሚጮኸው ምን ሆኖ ነው ለምን የሚለው ነው ሊያሳብደኝ የደረሰው። በቃ አፈር ከተትኩት። ያ ሁሉ ገደል ገባ። ከዚህ በኋላ ግን ለምን የሚለው ጥያቄ ለመመለስ ሰለስቱንም አላልኩም። ቤተሰብ አልተሰናበትኩም። ብድግ ብዬ ከወንድሜ ጋር አዲስ አበባ መጣሁ። መጀመሪያ ያደረኩት አምና ተመርቀው የወጡትን ጓደኞቹን ነበር። ምክንያቱም ወንድሜ ባጭሩ የሚያውቀው ያውቀዋል። አዲስ አበባ ዩኒቨርሲቲ ያላችሁ ግቢ ጉባኤ ተማሪዎች ታውቁታላችሁ። እንዲህ ነው ብዬ መናገር አይጠበቅብኝ። ምድራዊ መላክ ብለው ማጋነን አይሆንብኝም። በጾም አፌ ነው የማወራው እና እንዴት ብዬ ሰው እጁን አንስቶ ብዬ ላይ ይጨክናል ብዬ ላስብ? እንዴት ብዬ ምን አድርጓቸው ምን በድሏቸው ብዬ ላስብ? ከዛ መጣሁ። አምና ተመርቀው አንድ ዶርም የነበረው ልጅ አምና ተመርቀው ወጡትን ጓደኞቹን አግኝቼ ለማውራት ሞከርኩ። ያሞ ነበር። ምክንያቱም ያሰብኩት ወይም ማይድን በሽታ ተነግሮ ደብቆን ይሆን ወይ ልብ ድካም ይኖርበት ይሆን ይሄን ነበር ታስበ የነበረው እንጂ በፍጹም ሰው ይገድሏል ብዬ አልጠበቅኩም። ከዛ ተጠይቃቸው በጣም ትልልቅ ዓላማ እንደነበረው ኢቭን የተለያየ ሐኪም ቤት እየሄደ ትልልቅ ሐኪም ቤት እየሄደ የነርቭ ዶክተር ስፔሻል ዶክተር ከውጭ የሚመጡትን እያናገረ እናቱን ሊያሳክም እየተዘጋጀ እንደነበረ በጣም ትልልቅ እቅድ እንደነበረው እንጂ በፍጹም የዚህ አይነት ምንም አይነት በሽታና ምንም አይነት መድኃኒት እንደማይወስድ ይነግሩኛል። እኔም ማውቀውን ነው የሚነግሩኝ። የተለየ ምንም ነገር የለም። ልብሱን እስከቀበል ቸኮልኩ። የልብሱን ተቀበልኩ። ምናልባት ደብዳቤ ጽፎ አስቀምጦ ከሆነ የሚስጥር ኬስ ውስጥ ሳይቀር በረበርኩት። ልብሱ ምንም የለም። ያገኘሁት ከጉሮሮ ውስጥ የወጣችው ጠጠር ብቻ ነበረች ያገኘሁት። ምንም ነገር የለም ልብሱ ውስጥ። ዶክሜንቱን አገላበጥኩ፣ አየው። ከዶክሜንቱ ውስጥ 8ኛ ክፍል ሰርተፍኬቱ ብቻ የለም፣ ሌላ ሁሉም አለ።
8ኛ ክፍል ሰርተፍኬቱ ደግሞ ከመሞቱ በፊት ራሱ እንደጠፋውና እህቴና ትንሹ ወንድሜ እንደነገራቸው ሰማሁኝ። ማን እንደወሰደበት እግዚአብሔር ይወቅ፣ ለምን እንደተወሰደበት እግዚአብሔር ይወቅ። እና ከዛ ዶርም የነበረውን ልጅ አንድ ልጅ ብቻ አብሮት እንደነበረ ሌላ ልጅ ዶርም ውስጥ አብሮ እንዳልነበር ሰማሁኝ። እሱን ላገኘው በተደጋጋሚ ደወልኩለት፣ ግን ሊያገኘኝ ፈቃደኛ አልነበረ። እንደዛም ሲሆን ግን ያው የሟች ቤተሰብ ስለሆነን ፈርቶ ነው ብዬ ነበር ያሰብኩት። ምክንያቱም ወንድሜን ስለማውቅ፣ ምክንያቱም እንኳን ባዳ እንኳን የውጭ ሰው ይቅርና አንድ ቀን ለእናቱ መጥፎ ቀን ተናግሮ አያውቅም። አንድ ቀን አይደለም ሊናገራት ስራ ታዞ አያውቅም። አውቆ ነው የሚሰራው። አንድ ቀን እኔ ስንቴ ሳስቀይማት፣ ሌሎቹ ስንቴ ሲያስቀይማት፣ አንድ ቀን እናቱን ቀና ብሎ አይቷት አያውቅም። ከዛ በቃ ምናልባት የሚያውቀው ነገር ካለ ስለ ወንድሜ ላወራው፣ ቢያንስ ከፈራህ በቃ እሺ ዩኒቨርሲቲ ውስጥ ልግባና ግቢ ውስጥ ላወራክ ስለው በሱም ፈቃደኛ ነበር። ከዛ ግዴታ ማውራት ስለነበረብኝ ዲኑ ቢሮ ወይ ደግሞ የተማሪዎቹ ኃላፊ ቢሮ ቀጠሮ ያዝንና እዛ እንዲመጣ ተደርጎ እዛ ጠየቅኩት። ስጠይቀው ያለኝ ነገር በጣም ልብ ይሰብራል። ምንም አይነት ርህራሄ የለም ፊቱ ላይ ያነበብኩበት እልህ፣ ቁጭት፣ ጸጸት ነው ፊቱ ላይ ያነበብኩት። ከዛ ፊቱን አዙሮ ነበር የሚወራኝ ነበር። ጓደኝነቱን ካደው። ወንድምሽ ዝምተኛ ነው አንግባባም አለኝ። ከእጁ በልቶ ጠጥቶ ካደው። አይዞሽ 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 ጠንከር በይ። ከዛ ምንድን ነው የተፈጠረው አስረዳኝ አልኩት። ሰኞ ዕለት ዝክር እንደነበር አላውቅም አለኝ። ለምን አታውቅም? እስከዛሬ ውብዬ 16 እንደሚዘክር አታውቅም አልኩት። አውቃለሁ ግን የዛን ቀን 16 መሆኑን አላውቅም አለኝ። እሺ አልኩት። ሰኞ 5 ሰዓት ከ10 አካባቢ ከምሽቱ ወደ ዶርም ገባሁ አለ። እሺ አልኩት። ውብሸት ተኝቶ ነበር። ስገባ ጠረጴዛ ላይ ስዕል አድኖና ሻማ ስላየሁኝ ዝክር መኖሩን አስታወስኩኝ አለ። እሺ አልኩት። ወጥቼ አልጋ ላይ እንደተኛው 2 ጊዜ ውብሸት የማስመለስ ድምፅ አሰማ። ውብሸት ውሃ ልስጥህ ስለው ዝም አለኝ። እኔም ዝም ብዬው ተኛሁ አለ። እንዴ አንድ ሰው ይሄ ልጅ የመጀመሪያው ጊዜ ነው እንደዚህ አይነት ባህሪ ሲያሳይ፣ ከዚህ በፊት አያስመልስም እና እንዴት ነው ሲያስመልሰው ዝም ብለህ የምተኛው? መናገር አቅቶትስ ቢሆን እንዴት ወርደህ ቼክ አላረከውም አልኩት። አንድ ዶርም ማለት ታውቃላችሁ ጠባብ ክፍል ናት። ተደራራቢ አልጋ ነው ያለው። ያኛው ከላይ ነው የሚተኛው፣ ወንድሜ ከታች ነው የሚተኛው። እና ለምን ቼክ አላደረከውም ስለው አይ እንደዚህ ይሆናል ብዬ አላስብኩም ነበር ነው የሚለው። ከዛስ ሌሊት 10 ሰዓት አካባቢ ሊነጋ ሲል ማለት ነው ወደ ማክሰኞ አጥቢያ ከእንቅልፌ እንደ ሰመመን እየባነንኩ መጣሁ እና ክፍሉ በጣም ይሸታል። እንደ ቀይ ሽንኩርት ሆኖ በጣም የገነነ ሽታ ይሸታል። ከዛ እኔን አሞኛል፣ ላብላብ ይለኛል፣ ልቤን ያጦለውለኛል፣ እኔን አሞኛል። ከዛ ካልጋ ወረድኩና ሽንት ቤት ገብቼ ተጣጥቤ ሀብታሙ ለሚባለው ጓደኛዬ ደወልኩለትና አሞኛል ነው ወሰደኝ አልኩት። መጥቶ ዶርም ገብቶ አንሶላ አውጥቶ ዶርሙን ቆልፈን ጓደኛዬ ዶርም ሄድን አለኝ። ምን አንጀት አስቻለክ? የሱ ሽታ ያስመለሰው ሽታ አንተን አሞክ ጓደኛ ዶርም ስትሄድ ዶርም ቆልፈበት ከምትሄድ ምን አለ ብታየው፣ ወይ ደግሞ ከጎኑ የጓደኞቹ ዶርም አለ ምን አለ ጠርተህ ከረታሟል እርዱት ብትለው በየስለው እኔ እንደዚህ እንደሚሆን አላውቅም ነው መልሱ። እሺ ከዛ ማክሰኞ ጠዋት እኔ ግቢው ክሊኒክ ሄድኩኝ። ሽታ ሸተኛ አመመኝ አልኳት። ማስታገሻ ሰጠችኝ። ያ ማስታገሻ ወሰድኩና ተሻለኝ። ማክሰኞ 4 ሰዓት ላይ ኢንተርኔሽን ቦታ ስለሚሄድ ኢንተርኔሽን ወረቀት ማውጣት ስለነበረብኝ ከዶርም ማለት ከገባው ስለሚያመኛውንም ሀብታሙ የሚባለው ጓደኛዬ ገብቶ ኢንተርኔሽን ወረቀትና ጫማ ወጣልኝ። ከዛ ዶርሙን ቆልፈን አሁንም ሄድን አለኝ። ማክሰኞ ጠዋት 4 ሰዓት አሁንም አላያችሁትም ስለው አላየሁትም አለኝ። ፍረዱኝ እንግዲህ
አንድ ክፍል ውስጥ በቀን ገብተው እየወጡ አላዩትም። ክፍሉ እንደዛ እየሸተተ አላዩትም። ከዛ ስለው ከዛ ማክሰኞ ሙሉ ቀን አልመጣውም። ከዛ በኋላ ማታም አልገባውም አለ። እሺ ከዛ ስለው ማታ የውብዬ ጓደኞች ሰኞ ማታ የተለዩት ሙሉ ቀን ስልክ አያነሳም። ውብሸት ጋር ሲደውሉ ስልክ አያነሳም፣ ሲደውሉ ስልክ አያነሳም። ዶርም መጥተው ሲያንኳኩ ዶርሙን የሚከፍት ሰው የለም። ከዛ ግራ ሲገባቸው ማታ አካባቢ ሲደውሉለት ስልክ አያነሳላቸው። የውብሸት ጓደኞች እንደሆኑ ያውቃል። ሲደውሉለት ስልክ አያነሳላቸው። ማታ ከምሽቱ 1 ሰዓት አካባቢ 1 ሰዓት ተኩል አካባቢ ላይብረሪ ነኝ በቴክስት አውሩኝ አላቸው። ቴክስቱ አሁንም አለኝ እጄ ላይ። ከዛ ውብሸት ስልክ አያነሳም በሰላም ነው ሲለው ጠይቀው አሞታል መሰል። እኔ ስጠይቀው አይነግረኝ አለው። ከዛ ዶርም ነው ብሎ ጓደኛው ስጠይቀው አሁን የት እንዳለ አላቅም አላየሁትም፣ ዶርም አላየሁትም፣ አሁን የት እንዳለ አላቅም ማለት ዶርም ቆልፎበት እንደወጣ እንኳን መናገር አልፈለግም። ይሄ ማክሰኞ ማታ ነው። ከዛ ጓደኞቹ ሲጠይቁት እንኳን ኧረ ይሄ ልጅ ታሞ ካልጋ አልተነሳም እንዲህ ብሎ ቼክ አላደረገውም። በዛው ጓደኛው ዶርም ሄዶ አደረ ዶርም ሳይመጣ። ከዛ ስለው ማክሰኞ ሮብ ዕለት በሃይላንድ ገዝቼ ያስቀመጥኩት ውሃ ስለነበር ያን ውሃ ለማውጣት ቢያመኝ የሚመመኝ ብዬ ወደ ዶርም መጣ። ዶርም ስመጣ ስልኩን ጠረጴዛ ላይ አየሁት። ይሄ ልጅ እህቱ ጋር ሄደም እንደ ብዬ አልጋው ላይ ሳየው በህይወት የለም ማለት አይዞሽ ከዛ ምን አደረግክ ስለው አየሁትና ዶርሙን ቆልፌ ሄጄ ጓደኛዬን ወይ የወንድምሽን ጓደኛ ጠራሁት አለ። አስቡት ህሊና ያለው ይፍረደኝ። እንዴት ነው እናንተ ጓደኛችሁ ሞቶ ስታዩት እማትደነግጡት እማትጮሁት? ተረጋግቶ ሄዶ አስክሬኑ ላይ እንደገና ዶርም ቆልፎ ጓደኛውን ለመጥራት ምን አይነት ሞራል፣ እንዴት አይነት ጥንካሬ አመጣ? ከዛ ጓደኛው ትናንትና ማክሰኞ ዕለት ሲደውሉለት ስላላነሳ በጣም ሀሳብ ላይ ነበር። ጠዋት መጥቶ ሲያንኳኳልኝ ደንግጬ በር ስከፍት እሱ ነው። ምን ተፈጠረ? ውሸትን አመመው ብዬው ገፍትሬው እንደዚህ እሱን ወደ ዶርም ነው የሮጥኩታል። ዶርም ደርሼ በሩ እንዲሳረግ ቁልፍ ነው። ከዛ ዶርም ቁልፍ እኮ ነው ስለው ከኋላ የመጥቶ ዶርሙን ከፈተው። ዶርሙን በቁልፍ ከከፈተው በኋላ ሂድ ግባ እየው ነው ያለኛል። ከዛ ገብቼ ሳየው አፉ ላይ ብቻ ነጭ ነገር አለበት። እንደዚህ ነው የተኛው። ይታያችሁ እጁን እንደዚህ አድርጎ እንደዚህ ነው የተኛው። በቀጥ ብሎ አንገቱ ስር ትራስ አለ። አንድ እጁን ብቻ እንደ አልጋ ላይ ጋደም ስትሉ እንደዚህ እጃችሁን የምታደርጉት እንደዚህ አድርጎ ነው የተኛው። በጀርባው ተንጋሉ። እግሩ ቀጥ ብሎ ተስተካክሏል። አንደኛው እግሩ ብቻ የሆነ ሸብረክ ነገር ነው ያለው። ከዛ ተመልሼ ወጥቼ ምንም አላልኩም፣ አልነካሁትም፣ ምንም አላደረኩም። ሄጄ ማወቅ ላለበት አካል አሳወቅኩኝ አለ። ከዛ በኋላ ወደ ፖሊስ ተደውሎ የህግ አካል መጥቶ አስከሬኑን እንዳነሳው ነገር። ይሄንን የሚነግርሽ ራሱ ልጁ ነው እዛ የነበር ጓደኛው። እና በጣም የገረመኝ ባለሳሳት ስማቸው ቄስ ማን የሚባሉት ከይቅርታ ጋር ቀሲስ ገብረስላሴ ይባላሉ። 5 ኪሎ ቅድስተ ማርያም ፊት ለፊት ማህበረ ቅዱሳን ህንፃ 6ኛ ፎቅ ላይ ቢሮ አላቸው። እና ግቢ የጠራቸው ግቢ ጉባኤው ኃላፊ ነው። የዩኒቨርሲቲው ማለት ነው። ኖ የግቢ ጉባኤ እዛው ዩኒቨርሲቲ ውስጥ ሆኖ በማህበረ ቅዱሳን የታቀፈ ሃይማኖታዊ ትምህርት የሚሰጥ ግቢ ጉባኤ ይባላል። እና የጠራቸው ዳቆን ክብሩ ይስፋ ይባላል። እና እዛው ማህበረ ቅዱሳን ህንፃ ተጠርቼም ስለሄድኩኝ ጠይቂያቸውም ነበር እዛው ከአባቶች ጋር ለምንድን ነበር ወደ ዩኒቨርሲቲው የሄዱት ብዬ ስላቸው እኛ ልጁ ጥሩ ክርስቲያን ነው፣ ቆራቢ ነው፣ ግቢ ጉባኤ ተማሪ አባልም ስለሆነ ጸሎት አድርገው አስክሬን ሸኙ ብለን የላክ ነው
ብለው ፊታቸውን የተናገሩት እሳቸውን በዛ እንደተላኩ ነግረውናል። ልጆቹም የጠሯቸው ኑና አስክሬን ጸሎት አድርጋችሁ ሸኙልን ነው። እንደውም የዩኒቨርሲቲ የሃይማኖት ትምህርት ስላልሆነ አባቶች እዚህ አይገቡም፣ ጸሎት ማድረግ አይቻልም ተብሎ ተከልክለው ነበር። ዲኑ ከልክሏቸው ነበር። ነገር ግን በር ላይ ያሉ ፖሊስ ፌደራሎች ስለነበሩ እነሱን አስፈቅደው ነው ያስገቡት በወቅቱ። ሰዓትም ስለሌለ በጣም ተጣድፈው ነበረ። እንደውም አስክሬኑ እየተጫነ ነው እኛ አባት የደረሱት ቦታው ላይ የታያችሁ እንግዲህ አስክሬን መኪና ላይ እየተጫነ ነው የደረሱት። ጸሎት ሳይደረስ መተው ጸሎት አድርገው ምን ጊዜ ሰዓት በቅቷቸው ይሄን ነገር እንደተናገሩት እሱ የቀራኒው ንጉስ መድኃኔዓለም ይፍረደው። ምን ብለው ነው የተናገሩት? ይሄንን የምታበሩትን ነገር አጥፉ ለተማሪዎቹ ማለት ነው። እንደዚህ አይነት ነገር ቤተክርስቲያን አታበረታታም፣ ለእንደዚህ አይነት ነገርም ፍትሃት አትሰጥም ብለው ተናገሩ። እና ማለት እንደዚህ ያ ማለት ቀጥታ ልጁ ራሱን ነው ያጠፋው ነው ትርጉም። ምክንያቱም ቤተክርስቲያን አንድ ራሱን ላጠፋ፣ ሁለት የሞላ ውሃ ውስጥ ገብቶ ውሃ ለወሰደው ነው ፍታት የማታረገው። ምንም ደካማ ክርስቲያን ብሆን ይችላልው እና ባዳችሁን ክርስቲያኖች አባቶች ይሄን ትረዳላችሁ። ይሄን ያሉት የጠራቸው የግቢ ጉባኤ ኃላፊው ይሄን ነገር አልነገራቸውም። የትምህርት ቤት ተወካዮቹም ይሁን የትምህርት ቤት ኃላፊዎች ወይ ደግሞ ዩኒቨርሲቲው ኃላፊ ራሱን ያጠፋው ብሎ አልነገራቸውም። የመንግስት አካል ራሱን ያጠፋው ብሎ አልነገራቸውም። ቤተሰብ ራሱን ያጠፋው ብሎ አልነገራቸውም። በዛ ሰዓት ላይ ሁላችንም ድንጋጤ ላይ ሰው ይግደለው ራሱን ያጥፋ ከእግዚአብሔር የመጣ ሞት ይሁን እሱ መድኃኔዓለም ነው የሚያውቀው። ይሄ ሆኖ ሳለ አስክሬን ሽኝት ላይ ምን ጊዜ ጸሎት አድርገው ምን ጊዜ ይሄን እንደተናገሩት እንግዲህ መድኃኔዓለም እሱ ይፍረድ። እና ሄጄ ነበር ማህበረ ቅዱሳን ህንጻ ተጠርቼ ሄጄ ነበር። ስጠይቃቸው የተማሪ ሹክሹክታ ሰምቼ ነው ያሉት። የተማሪ ሹክሹክታ ሲጀመር እየተገኙ በዛ ሰዓት ላይ ተማሪዎቹ አስክሬን ሽኝት ሊያደርጉ ፕሮግራሙ ቦታ ነው ያሉት። እሳቸው ከመከበር ላይ ነው ዳቆን በሱ ፍቃድና ዳቆን ዮሴፍ የሚባለው የተቀበሏቸው። ዳቆን በሱ ፍቃድ ከዶርም ነጠላ አንጣልኝ ብለዋቸው ነጠላ ሊያመጣ ሄደዋል። ከዳቆን ዮሴፍ ጋር ነው ወደ ፕሮግራሙ ቦታ ሄዱት። በዛ ወከባ ውስጥ ምን ጊዜ ጸሎት አድርገው ምን ጊዜ ተማሪ መንሾካሾክ ሰምተው ይሄን ሊያስተላልፉ እንደቻሉ እሱ መድኃኔዓለም የያዙት መስቀል ይጠይቃቸው። እኔ አላቅም። ለኔ ግን የሚመስለኝ ወንጀልን ለመደበቅ እየተደረገ ሴራ ነው የሚመስለው። ግን እሱ የቀራኒው ንጉስ ይፍረደው፣ ሌላ ምንም አይደለም። እና ሳናገራቸው በፈለግሹ መንገድ መሄድ ትችያለሽ፣ እኔም ራሴን እከላከላለሁ ነበር ያሉ። አዎ እኔ እሳቸውን ብከስ ቤተክርስቲያን ጠበቃ ቁማ ልትከራከርላቸው ትችላለች። ግን የቀራኒው ንጉስ የዚህ ንጹህ ደም አምላክ እሱ ይክሰስልኝ፣ እሱ ይከራከርልኝ፣ ምንም አይደለም ሌላ። እና ይሄንንም የሰማነው እኛ በወቅቱ ድንጋጤ ላይ ነበር። ቀብረን ከመጣን በኋላ ነው ኧረ ቄሱ እንዲያሉ ነው አሉ። እንዴት ነው ነገሩ ብለው ደውለው ልጆች የነገሩ። ምን ስላቸው አሁን እንዲያሉ ነው አሉ። ከዛ ስለ ልጁና ስለ ታደሰ አገኘው ይባላል የወንድሜ ገዳይ፣ ስለሱና ስለ ወንድሜ ግንኙነት ነበር ማጣራት የሄድኩት። ሳጣራ እሱ እንግዲህ ሙሉ ለሙሉ ክደኛል። ኦሬዲ ባዝም ብለን እንተዋወቃለን። ወንድምሽ ዝምተኛ ነው፣ ከሰው ጋር ብዙ አያወራም፣ ስለዚህ አንግባባም። እና እንዴት ካልተግባባችሁ አንድ ዶርም ታዲያ ሁለታችሁ ብቻ ገባችሁ ዘንድሮ ስለው እኔ እዚህ ዶርም ገብቼ ቁጭ ብዬ ነበር። አጋጣሚ መጣና አንተ ብቻ ነህ እንዴ? በቃ እንደዛ ከሆነ እኔም አንተ ጋር ልምጣ፣ ምክንያቱም እኔ የተመደኩበት ዶርም 6 ስለሆነ ጫጫታ አላለኝ። እኔም ምን አገባኝና አልኩት። ከዛ መጣ እኛ ዶርም አብረን መኖር ጀመርን። ከዛ የዘለለ ታመም ያስታሞኛል። ከዛ በተረፈ በቀን ዝምተኛ ነው፣ በቃ ጀስት መታወቅ ነው እንጂ አንግባባም አይነት ነገር ነው ያለው። ከዛ በፊት ግን በጣም የጠበቀ ግንኙነት እንዳላቸው ቆይ ልንገር። ከዛ ይሄን ካለኝ በኋላ ጓደኞቹን ማጣራት ጀመርኩ። የወንድሜን ጓደኞች አምና ከወንድሜ ጋር አንድ ዶርም የነበሩ ልጆችን ተመረቀው የወጡትም ያልተመረቁትም ስለነበሩ እነሱ ማውራት ጀመርኩኝ። እንዴ በጣም የሚግባቡ ጓደኛ ማቾች፣ በጣም የሚዋደዱ ጓደኛ ማቾች። እኛ ታደሰን የምናውቀው ወንድምሽን ፈልጎ ዶርም ሲመጣ ነው። ወንድምሽን እየፈለገ በተደጋጋሚ ዶርም ይመጣል። እኛ የምናውቀው በወንድምሽ ጓደኛው ነው። አምና ታደሰ አገኘው የሚባለው ወባ ታሞ ሌላ ዶርም ነበሩ። ወንድሜ ከሌሎች ልጆች ጋር ሌላ ዶርም ነው፣ ታደሰ ሌላ ዶርም ነው። ታሞ
ማን ያስታመመው? ወንድሜ ራሱ ዶርም አምጥቶ አልጋውን ለቆ እሱ ከጓደኛው ጋር ተደርቦ እየተኛ ወንድሜ ነው በእጁ ያስታመመው። የዩኒቨርሲቲ ወባ ታውቃላችሁ፣ ምግብ ታስመርጣለህ፣ አይ ምግብ አያስበላችሁ። የግቢው ምግብ አልበላ ሲለው በብሩ እየገዛ ነበር ወንድሜ ያበላው። የክፍል አሳይመንት ሳይቀር አብረው ነው የሚሰሩት፣ ስቲል ዘንድሮም ጭምር ማለት ነው። ላፕቶፕ ከመግዛቱ በፊት የኔ ወንድም ነበር እኔ ከዱባይ የላኩለት ላፕቶፕ እና በወንድሜ ላፕቶፕ ነበር ሲጠቀም የነበረው። ላፕቶፕ ሲገዛ ወንድሜ ነበር ሄዶ ያጋዛው። ክረምት ላይ ከጓደኞቹ ጋር ተከራይቶ የሚኖርበት ቤት ሄዶ ወንድሜ በወንድ እጁ ወጥ ሰርቶ ያበላው። የካደኝ ጓደኛ አይደለም የካደኝ። እሱ ግን አፉን መልቶ አንግባባም ዝምተኛ ነው በሚል ዘጋ። እሱ ብቻ አይደለም ይሳቅ ለሚባለው ጓደኛው ለወንድሜ ጓደኛ ማለት ነው እንዳረፈ ሮብለት አረፈ ሲባል ዶርም ሄዶ ሌላ ዶርም ስለነበረ ሄዶ ጠይቆት ነበር በአካል ምንድነው የተፈጠረው ውብሸት እንዴት እንዲሊሆን ቻለ ሲለው እኔም አላውቅም። ሰኞ 5:10 አካባቢ ስገባ ውብሸት አስመልሶታል። እንግዲህ ልብ በሉ ለኔ ያለ ተኝቶ ነበር። እኔ ከተኛው በኋላ ሁለት ጊዜ የማስመለስ ድምጽ አሰማ። ውሃ ልስጥ ስለው ዝም ሲለኝ እኔም ተኛው በዛው ነው ያለ። ለይሳቅ ያለው ደግሞ ከውጭ ስመጣ ውብሸት አስመልሶታል። እኔ ሳይ የእርዳታ አይነት ነገር አናገረኝ። ውሃ ስጠኝ ይሁን ብቻ የሆነ የእርዳታ አይነት ጥሪ ጠራኝ። እኔ ግን ትኩረትም ስልሰጠው አልጋ ላይ ወጥቼ ተኛው ነው። እና ትኩረትም አልሰጠሁትም። ደግሞም ውሃ ስጠኝ ብሎ ስላልጠየቀኝ ወርጄም አላየሁትም። ሀብታሙ ለሚባለው ለራሱ ለታደሰ አገኘው። ደግሞ ሀብታሙ ማለት ዶርም ደጋግሞ ገብቶ ዕቃ ያወጣለት ማለት ነው። ለሱ ደግሞ ያለው ሰኞ 3 ሰዓት ነው የገባሁት። እንግዲህ ታያችሁ ለኔ ያለኝ 5:10 ነው አላስመለሰውም። ለይሳቅ ያለው 5:10 ትገባ አስመልሶታል። እኔን ሲያይ የእርዳታ አይነት ጥሪ ጠራኝ። እኔ ግን ትኩረት ሳልሰጠው ወጥቼ አልጋ ላይ ተኛው ነው። ለራሱ ጓደኛ ለሀብታሙ ያለው ሰኞ ዕለት 3 ሰዓት ነው ወደ ዶርም የገባሁት። ስገባ ውብሸት አልተኛም ነበር። ከዝክር የተረፈ ዳቦ ነበረ ሰጠኝና ዳቦውን በልተን እያወራን እኔም ተኛው እሱም ተኛ። ውብሸት እንደተኛ አካባቢ የማቃሰት ድምጽ ያሰማ ነበር። ውብሸት አመመክ ስለው ደህና ነኝ አለ። ከዛ በኋላ እኔም ተኛው። ከዛ ለሊት ስነቃ አሞታል። ከዛ ላንተ ደወልኩልኝ አለ። ከዛ ማክሰኞ ዕለት ጠዋት መታመሙን ለቤተሰብ አሳወቀሃለሁ ስለው ለጓደኞቹ ደውያለሁ ይበለኝ ቴክስት አድርጌያለሁ ይበለኝ ግን እርግጠኛም ባልሆን ለጓደኞቹ እንዳሳወቀ ነግሮኛል አለኝማ። ራሱ የታደሰ ጓደኛ ሀብታሙ ሪከርዱም ማለና ሰማችሁ ይችላል። እና ግን እንኳን ለቤተሰብ ሊያሳውቅ እንኳን ለጓደኞች ሊያሳውቅ ጓደኞቹ ማክሰኞ ማታ ሲደውሉ የት እንዳለ አላወቀም ነው ያለው። ያለበትን ጭምር ነው የዋሸው። እንግዲህ ፍረዱ። ታቀዱ ታስቦ እሱ ዝክሩን ሲዘክር እነሱ መርዝ ያዘጋጁለት አምና ባስታመመ እነሱ መርዝ ያቀዱለት ምንም አልፈልግም። እኔ የሱ ምድራዊ መታሰር የሱ ምድራዊ መቀጣት ለኔ ወንድሜ ነው ይመለስልኝ። እኔ የምፈልገው አንድና አንድ የወንድሜ ነፍስ ፍትህ እንድታገኝና እንድታርፍ አንድና አንድ ምን በድሎት ምን አድርጎት ይሄን እንደተመኘለት ብቻ ማወቅ ፈልጋለሁ። ምን ባደረገው ምን በበደለው መርዝ አሰበለት ወንድሜ። ዝቆ ታሟስታሞት ነበር። አልጋውን ለቆ እኮ ነው ያስታመመው። አጉርሶት ነበር እኮ አምኖት ነበር እኮ። ለስም እኮ ባለማተብ ነው። ለስም እኮ ክርስቲያን ነው። ሰው ባይፈራ እግዚአብሔርን አይፈራ።
ያሳስኩት እንኳን ምርመራ ውጤቱ ሲወጣ ነበር። ምክንያቱም እንዳልኳችሁ ምን አስቦ ምን አድርጎ ለውብዬ አይደለም መርስ ጥፊ የሚያስብለት ሰው አለ ብዬ አንድ ቀን አስቤ አላውቅም። አንድ ቀን። ምክንያቱም ወንድሜን ስለማውቀው ምን አይነት ትሁት፣ ምን አይነት ጨዋ፣ ምን አይነት አስተዋይ ልጅ እንደሆነ ስለማውቀው ከዛ ልክ ምርመራው ውጤት ሲወጣ ተመርዞ ነው አለ። አንሶላውን ሲቀበል አንሶላው ላይ አስመልሷል። ይታያችሁ እግዚአብሔር የሕክምና ውጤቱ የሚለው ተመርዞ ነው። አዎ ለዛው በጣም በሚከረፋ በጣም በሚሸት መድኃኒት ነው የተመረዘው። ምክንያቱም ይሄንን ሆን ብሎ በሌላ አካል ተገዶ ካልወሰደው በስተቀር አታለው ወይ ደግሞ ምግብ ውስጥ ጨምረው የሚሰጥ መድኃኒት አይደለም ነው የሚለው የሕክምና ውጤቱ። ምክንያቱም እስከዛሬ ሰው ተመርዞ የሚሞትበት ምንም አይነት ሽታ አልባ ምንም አይነት ቀለምና ጣዕም አልባ መድኃኒቶች ናቸው። ይሄኛው ግን በጣም የሚከረፋ በጣም የሚሸት መድኃኒት ነው። ስለዚህ የሆነ ውሃ ውስጥ እንኳን ቢጨምሩበት ሽታ ስላለው ሊጠጣ ይችላል። እንደኔ የራሴን ግምት ግን ስነግራችሁ በተኛበት እዛው ነው አንቀው ወንድሜን መርዝ የጋቱት። ከምን ተነስተሽ ይሄናልሽ ብትሉኝ አንደኛ ወንድሜ ጊጃማ ቀይሮ ራሱ የሕክምና ማስረጃውም ይናገራል። ጊጃማ ቀይሮ ቁምጣና ሸሚዝ አድርጎ ካልሲ አድርጎ አንድ ኤርፎን አድርጎ በጀርባው እንዲተኝቶ ነበር አልጋ ላይ። ዝክሩን ዘክሮ ሁሉን ጨርሶ አገር ሰላም ብሎ እዛው በተኛበት አንቀው ሲታገሉት ማህተቡ ተበጥሷል። ወንድሜ 10ኛ ክፍል እንደዛ አንደኛው ወጥቶ ያንገት ሐብል የብር ሸልሜው ነበር። እሱ ተበጥሷል። ጆሮ ላይ ያለው ኤርፎን የለም። ያንገቱን ብር ወስደውታል። ኤቲኤም ካርዱ የለም። ወንድሜ ቀጥ ብሎ በተኛበት እዛው አስመልሶት ቢሆን አንገቱ አካባቢ ቢያንስ እንደዚህ ያስመለሰበት ጋር ይታይ ነበር። እዚህ ማስመለስ ነገር ምንም ነገር የለም። አፉ ላይ ብቻ የሆነ ነጭ ነገር የነበረው። ሲቀጥል ወንድሜ ራሱን አያጠፋም እንጂ ራሱን ቢያጠፋ አንደኛ መድኃኒቱ የወሰደበት ዕቃ ዶርም ውስጥ ይገኝ ነበር። ሁለተኛ ከውስጡ የሚወጣው ነፍስ ነው። ስቃይ ሲይዘው አይደለም ሌላ ይቀርና ቀጥ ብሎ ሊተኛ ይቀርና ካልጋ መሬት ሊወድቅ ይችል ነበር። ሬሳው እንዳልሆነ ሆኖ ነበር የሚገኘው። ሶስተኛ ወንድሜ ራሱን የሚያጠፋበት አንዳች ምክንያት የለም። ወንድሜ ራሱን ቢያጠፋ ዛሬ አልነበረም፣ ብዙ ህይወቶችን አልፎ መጥቶ ነበር። ያኔ ነበር ራሱን የሚያጠፋው። አራተኛ ዶርሙ ጠረጴዛው ላይ ዶርም ውስጥ ጠረጴዛው ላይ ከስልኩ ጋር የተገኘውን ወረቀት ላነብላችሁ። ይሄን ወረቀት ይመስለኛል ያስፈራሩታል። በሚያስፈራሩ ሰዓት መሰለኝ ጽፎ ያስቀመጠለት። ምክንያቱም ያኔ ሰሞኑን የተለየ እንግዳ ነገር ይሰማኛል ብሎ ለኔ የጻፈልኝ ጊዜ እንግዳ ነገሮችን ያልተለመዱ እንግዳ ነገሮችን እያስተናገድኩ ነው ያለ ጊዜ መሰለኝ ይሄን ወረቀት ጽፎ ያስቀመጠው። እያስፈራሩት ነው ያልኩት አንድ እሱ፣ ሁለት አሁን ማነብላችሁ ወረቀት። ምክንያቱም ዶርሙ ጠረጴዛ ላይ ከስልኩ ጋር ነው ይሄ ወረቀት የተገኘው። ይሄ ጽሁፍ ደግሞ የወንድሜ ጽሁፍ ነው። ምን ይላል? እግዚአብሔር የሚጸየፋቸው 6 ነገሮች ይላል። አንደኛዋ ነፍሱ እጅግ አጥብቃ ትጸየፋታለች ይላል። አንደኛ የትዕቢት ዓይን፣ ሁለተኛ ሐሰተኛ ምላስ፣ ሶስተኛ ንጹህ ደም የምታፈስ እጅ፣ አራተኛ ክፉ ሐሳብ የምታፈልቅ ልብ፣ አምስተኛ ወደ ክፉ ቦታ የምትሄድ እግር፣ ስድስተኛውን ዳሽ ብሎ ነው ያለፈው። ስድስተኛው በሐሰት የሚመሰክር ነው የሚለው መጽሐፈ ምሳሌ ላይ ታገኙታላችሁ ይሄን ቃል። ሰባተኛ በወንድማማቾች መካከል ጥላቻን የምትዘራ ምላስ ይላል። ወንድሜ ባያስፈራሩት ይሄን ቃል ጽፎ ባላስቀምጠላቸው። እግዚአብሔር ይሄን ይጠላል፣ ከዚህ አልፋችሁ ከገደላችሁ እንግደሉኝ ብሎ ነው ራሱን አሳልፎ ይሰጣቸው። እነሱ ግን በዚህም አልተመለሱ። አስክሬኑ ምርመራ ውጤት ሲወጣ ሄጄ ፖሊስ ጣቢያ አልቅሼ ተናግሬ እንዲያዝ አደረኩኝ። የጓደኛውን
ሪቅ ድምጽ ስሰማ ደውዬ ጓደኛው ራሱ ጤነኛ እንዳልወደዳ ሀብታሙ የሚባለው ምክንያቱም ሰኞ ለማታ ታደሰ ያለው የሚለበስ አንሶላ እና የሚለበስ አንሶላ አውጥቶ ይዞኝ ሄደ ነው ያለው። ያኛው ያለው ሰኞ ለማታ በጊጃማ ስለነበረ ሱሪና ከላይ የሚለበስ ሸሚዝ ይዤ ወጣው ነው የሚለው። እንግዲህ የሁለቱ ጓደኛ ማቾች ቃል እንዴት እንደሚለያይ እዩ እናንተ ስሙ። እንግዲህ እግዚአብሔር ያመልክታችሁ ሐቁ ያሳያችሁ። ማክሰኞ ዕለት ታደሰ ያለው ኢንተርኔሽን ወረቀትና ጫማ ወጣልኝ ነው ያለው። ሀብታሙ የሚለው ማክሰኞ ዕለት ሎከር ከፍቼ ላፕቶፕና ጫማ ወጣውለን ነው የሚለው። ሎከር ማለት እንግዲህ ዩኒቨርሲቲ ውስጥ የምትማሩ ልጆች ታውቃላችሁ ልብስ ማስቀመጫ። ሎከር ከፍቶ ላፕቶፕ ሲያወጣ እንዴት ነው ያን ዛልጋ ላይ የሞተ ልጅ ያላዩት? እሱ ይቅር ፊት ለፊት ያለ ጠረጴዛ ላይ ያለ ስልክን እንዴት አላዩ? እንግዲህ እግዚአብሔር ያመልክታችሁ። እሱም ተይዞ ምርመራ ይደረግልኝ ብዬ ነበር። አልተያዘም። እስካሁን ምርመራ ላይ አልገባም። ኦሬዲ አልተያዘም ሀብታሙ የሚባለው። ሁለተኛ ታደሰ ተይዞ ኦሬዲ ወደ 80 ቀን ሆኗል። አሁን ምርመራ ላይ እየተደረገ ነው አሉ። እስካሁን ምንም ያመነው ነገር የለም። ወንድሜ ራሱን እንደማያጠፋ እኔ አይደለሁም ቤተሰብ እንደ ቤተሰብ አይደለም ጓደኞች እንደ ጓደኞቹ በጣም 3-4 ጓደኞች ውብሸት ምን አይነት እንደሆነ ሰው እንደነበረ ሄዶ ፖሊስ ጣቢያ ቃል ሰጥተዋል። አይደለም ውብሸት ራሱን ሊያጠፋ ለኛ ራአያችን የናንተ ራይ ወይ ደግሞ ወደፊት መሆን የምትፈልጉት እንደማን ነው ቢባል ውብሸትን ነው የምንጠቅሰው ብለው እስከ ማለት ደረጃ ድረስ የተናገሩት። ውብዬ ምንም አይነት ሱስ አይጠቀም። ምንም አይነት የሴት ጓደኛ የለው። ምንም አይነት የገንዘብ ችግር የለበት። በተለይ ዘንድሮ በወር እኔ ከምልክለት ውጪ ከ$200 በላይ ያገኘ። በዛ ላይ በጣም የተለያዩ በአሜሪካ በጣም የተለያዩ እድሎች እየመጡለት ነው። በጣም ስኬታማ ነበር በስራው። በሄደበት ካምፓኒ በጣም ተወዳጅ በጣም ተቀባይ ነው። በጣም ደስተኛ ሆኖ ነበር ሲያወራኝ ነበር። ታዲያ በምን ምክንያት ራሱን ሊያጠፋ ይችላል? ራሱን ካጠፋስ አስክሬኑን ማን ገነዘው? ልጁስ የዚህን ያክል ለምን ሊረዳው አልፈለገም? ይታያችሁ ከሰኞ ማታ እስከ ሮብ ጠዋት ወንድሜ ብቻውን አስክሬኑ ዶርም ውስጥ ተቆልፎበት ነበር። የሚደርስለት አጥቶ የሚገባው ልጅ አልነበር። የሰጠውና የተመለሰለት ምላሽ የመላክና የይሁዳ ስራ ነው የተመለሰለት። ይሄ የሚገባው ልጅ አልነበር። ሀገርን እንደ ሀገር ቤተሰብን እንደ ቤተሰብ ራሱን እንደ ራሱ የሚጠቅም ነበር። እናቱ ያለችው ጸበል ናት። አሁን ራሷን መቋቋም ነው ያቃታት። ለራሷ ህመምተኛ ነው። ነርቭ ታማሚ ናት። ልጅሽ በእንደዚህ አይነት መንገድ ሞተ። ልጅን አስመርቃለሁ ሰኔስ ልጅን አስመርቄ ልካለሁ ብላ ደፋ ቀና ስትል የነበረች እናት ልጅሽ ሞተልሽ ሲሏት በምን አንጀቷ ተቻለው? እንኳን እሷን ያልቻልኩት አላሻችሁም አልቻልኩም። እግዚአብሔር ባያበረታኝ እግዚአብሔር ባያጠነክረኝ አንዳንዴ መኖር ላለብኝ ቤተሰቦች ባይኖሩ እኔ ራሴ መኖርን አልፈልግም ነበር። ምክንያቱም ደውብዬ ያልሆነች ዓለም ለማንም አትሆንም። ሰው ሆኜ መፈጠሬን እንድጠላ ሰው መሆኔን እንድጠላው ነው ያደረጉኝ። አሁንም ፖሊስ ምርመራዬን ጨርሻለሁ ብሎ ለአቃቤ ሕግ ሰጠ። አቃቤ ሕግ ክሰሱልን ስንል ወይ ክስ ያስከስስም ብለው ፋይሉን አልዘጉት፣ ወይ ክስ ያስከስሳል ብለው ክሱን አልጀመሩ። ጸጥ ብለው ቁጭ ብለዋል። እኔ በራሴ ጥብቅና እንዳልኩ ወይ ጠበቃ ቆሜ እንዳልከስ አልችልም። ምክንያቱም የነፍስ ጉዳይ ነው። ማናችሁ የምታውቁት ነው። መንግስት ነው ይህን ጉዳይ የሚይዘው። መንግስት ደግሞ አቃቤ ሕግ ነው ሊያቆምላችሁ የሚችለው። አቃቤ ሕግ ደግሞ እንደራሳቸው ነው ላይከራከርላችሁ ይችላል። እንደራሳቸው ነው ላይታመምላችሁ ይችላል። እስኪ ንገሩኝ፣ ፍረዱኝ። እውነት ወገን ካለኝ ህመሜ ካመማችሁ ስቃዬ ካሰቃያችሁ እኔ
ተስፋዬም አላማዬም እቅዴም ከወንድሜ ጋር አብሮ ተቀብሯል። ግን ለእናቱ ስትሉ ለነፍሱ ረፍት ስትሉ ለወንድሜ ፍትህ ስጡት፣ ለነፍሱ ፍትህ ስጡት። ደሙ እየጮኸ ነው። ደሙ የአቤል ደም ነው፣ እየጮኸ ነው። ንጹህ ደም ነው፣ እየጮኸ ነው። እባካችሁ እግዚአብሔር ይፈርዳል። ኢትዮጵያ መልካም ሰው አይበርክትልሽ፣ ምሁር ሰው አይኖርልሽ ብሎ የረገማት ሰው አለ መሰለኝ፣ አላውቅም። እና አሁን ላይ መዝገቡ ተቋርጧል። ፍርድ ቤቱ መዝገቡን ዘግቷል። ሁለተኛ ከፍተኛ ፍርድ ቤት ይግባኝ ተጠይቆ እሱም እንደዛው ዘግቶታል፣ አጽድቆታል። የመጨረሻ ዛሬ ሰበር ይግባኝ ጠይቋል ፖሊስ። ለአርብ ተቀጥሯል። እንግዲህ አርብ በዛው ዘግቶ ከቀጠለ እንግዲህ ሊወጣ ነው ማለት ነው። እንግዲህ ፍረዱኝ፣ የኢትዮጵያ ሕዝብ ፍረዱኝ። ሕፃኑም አዋቂውም ትልቁም ትንሹም፣ በተለይ እንደኔ በሰው ሀገር ለምትሰቃዩ ስደት ላንገበገባችሁ የስደት ህመምን የምታውቁ ፍረዱኝ። ለቤተሰብ ህይወታችሁን ይኖራችሁ ፍረዱኝ። አቅደው አስበው በስነ ስርዓት አጥንተው ሰው በተኛበት በሌሊት የገደሉትን ልጅ ከአባቴ ነው ከዚህ በላይ መረጃ ላመጣ የምችለው። ወንድሜ ራሱን እንደማያጠፋ በደንብ አድርጌ ያረጋገጥኩላችሁ። ጓደኞቹን አስመጥቼ አስመስክሬ በህይወቱ ያሳለፈውን ምንም አይነት ወደዚህ ነገር እንደማይወስደው እቅዶቹን፣ አላማውን ኮፒ እያደረኩ እንዳለ ወረቀቱን ወስጄ አስገባው። ሌላው ይቅር ተውት። መርዳት እየቻለ ባለ መርዳቱ እንኳን መጠየቅ የለበትም ይሄ ልጅ። እንግዲህ ፍረዱኝ። እናት ያላችሁ ቤተሰብ ያላችሁ ፍረዱ። የኢትዮጵያ መንግስት ፍረደኝ። አዳነች አቤቤ ፍረጅኝ። በአንቺ አስተዳደር ውስጥ ነው ይውላ ነገር የተፈጠረው። አዲስ አበባ ዩኒቨርሲቲ ነው የነገር ተፈጠረው። ፍረጅኝ አንቺ። እኔ ወንድሞቼ ሌባ ዱርዬ ከሚሆኑ ለሀገር ሸክም ከሚሆኑ ብዬ ህይወቴን ሰውቼን ወንድሞቼን ያስተማርኳቸው። ይሄን የመሰለ ጭንቅላት እንዲሆኑ ፍትህ ማጣቱ ተገቢ ነው ብለሽ ታምኛለሽ? ክብርት አዳነች አቤቤ ፍረጅኝ። የአዲስ አበባ ፖሊስ ኮሚሽን አብዛኞቻችሁ ታውቁኛላችሁ። ምናል ቅዝሜ እንደተሰበረ 3 ወር ጉዳዩን እየተከታተል የነበርኩት እኔ ነኝ። ፍረዱት። ደህሌናችሁ ሁሉ ትቸዋለሁ። ሁላችንም ሟች ነን። ነገ እንሞታለን። ነገ በእግዚአብሔር ፊት እንቆማለን። ግን እውነቱን ታውቁታላችሁ፣ ሀቁን ታውቁታላችሁ። ልባችሁ ያውቀዋል። እና እባካችሁ የምፈልገው ፍትህ ነው። ሁለት አትግደሉኝ። ለወንድሜ ደሙን እንኳን መወጣት የማልችል ከንቱ እኛ ተስፋ እንድቆርጥ አታድርጉኝ። ሁሉ ነገርን ሁለት ጊዜ አትቅበሩኝ። ሁሉ ነገርን አብረው ቀብረውታል። ቢያንስ ለወንድሜ እንኳን ደሙን ላውጣለት ብዬ ነበር የተጽናናሁት። እሱንም ነጥቃችሁ ተስፋ አታስቆርጡኝ። ፍትህ ስጡልኝ ለወንድሜ። እንግዲህ ታሪኩን እንደሰማችሁት ነው። በየትኛውም የዓለም ዳርቻ ላይ ሆናችሁ ይህን ድምፅ እየሰማችሁ ያላችሁ ሰብአዊነት የሚሰማችሁ የሰው ልጆች በሙሉ በጣም የሚያሳዝነው ነገር ይሄ ልጅ ስኮላርሺፕ ደርሶታል። በትምህርቱ ስክሪን ላይ እንደምትመለከቱት የትምህርት ውጤቶች እንዳለ ኤ ነው። በቃ ሁሉም ማለት ነው። ሁሉም እዚህ ላይ ፋይሉን እዚህ ላይ እንደምትከታተሉ እንደምታዩት ነው። እሱ ብቻ አይደለም፣ ከተለያዩ የውጭ ካምፓኒዎች የተለያየ እድል መጥቶለታል። በትምህርቱ በጣም ብዙ ካምፓኒዎች ይፈልጉታል። ይሄ ልጅ ከቤተሰቡ አልፎ ለኢትዮጵያ የሚጠቅም ልጅ ነበር። መቼስ እቺ ልጅ ለ8 ዓመታት ሙሉ ቀን ከሌሊት አረብ ሀገር አረብ ቤት ቀን ከሌሊት እየሰራች ለራሷ እንደ ሻማ እየቀለጠች ለወንድሟ እዚህ ደረጃ ላይ አደርሳለሁ ብላ ነበር። በትምህርቱም እንደዚህ ጎበዝ የሆነበት ምክንያት የእህቱ እገዛ ስላለበት ነው። ወንድሟ ትልቅ ደረጃ እንዲደርስላት ነበር 8 ዓመታት ሙሉ ቀን ከሌሊት በሰው ሀገር እየፈጋች ያለችው። ነገር ግን የዚህ ሁሉ ዓመታት ልፋቷ ከንቱ ቀረ። ሰብአዊነት የሚሰማው የሰው ልጅ በሙሉ የኢትዮጵያ ሕዝብ በሙሉ ለዚች ልጅና ለቤተሰቦቿ ፍትህ ብላችሁ ጩሁ። እስከመቼ ነው የንጹሃን ደም እንደዚሁ ከንቱ የሚቀረው?
ከራሳቸው ቤተሰብ አልፎ ለሀገር የሚጠቅሙ ኢትዮጵያን ከፍ የሚያደርጉ ልጆች እስከመቼ ነው ደማቸው ደመከልብ ሆኖ የሚቀረው? እስከመቼ ነው ይሄንን ነገር ፍትህ ሳይሰጥ እንደዚህ የሚቀጥለው? እባካችሁ ስለወላድ ስትሉ እባካችሁ በስደት ላይ ያላችሁ ኢትዮጵያውያን ስደት ላይ ቤተሰብን ማስተዳደር እንዴት እንደሆነ ታውቁታላችሁ። ለማን እየፈጋችሁ እንዳላችሁ ስደት ላይ ታውቁታላችሁ። እቺ ልጅ 8 ዓመት ሙሉ የፈጋችሁ ወንድሞቿን ትልቅ ደረጃ ላይ ለማድረስ ነበር። ወንድሟን አስተምራ ትልቅ ደረጃ ላይ አድርሳ ነበር። ከራሱ አልፎ ለኢትዮጵያ ትልቅ ነገር መስራት የሚችል ልጅ ትልቅ ደረጃ ላይ ከደረሰ በኋላ ግን ይሄው ከንቱ አስቀሩት። እባካችሁ ስለወላድ ስትሉ ስለ እናት ስትሉ ስለዚህ ሚስኪን እህት ስትሉ ፍትህ ብላችሁ ከጎኗ እንድትቆሙ ሁላችሁም ትላልቅ የሚዲያ አካላት በአንድ ሚሆን በሌላ መንገድ ይሄን ቪዲዮ ሊደርሳችሁ ይችላል። ፍትህ ብላችሁ ከዚች እህታችን ጎን እንድትቆሙ በፈጣሪ ስም ማጸናችኋለሁ። እሱ ብቻ አይደለም፣ ይሄንን ድምጽ እየሰማችሁ ያላችሁ የህግ አካላት፣ በኢትዮጵያ ውስጥ ያላችሁ ጠበቃዎች እባካችሁ እችን እህታችን ፍትህ እንድታገኝ ከጎኗ እንድትቆሙ በፈጣሪ ስም ማጸናችኋለሁ። መችስ እንባዋን አይታችሁታል። የትምህርት ውጤቱ እያያችሁት ነው። አያሳዝንም? ቅስም አይሰብርም? እውነት በጣም ነው ቅስሜን የተሰበረው። ደግሞ እስከመቼ ነው በቃ ይሄንን እስከመቼ ነው እንደዚህ እየሆነ የሚቀጥለው? እስኪ አስቡት። እስከመቼ ነው እያለቀስን የምናልፈው? ለዛውም በዚህ ደረጃ በቂ መረጃዎች እያሉ ተመርዞ ነው በመድኃኒት ነው ህይወቱ ያለፈው። እዛ ላይ ያሉት ቅድም የተናገረቻቸው መረጃዎች በቂ መረጃዎች ናቸው እኮ። ይሄ ምርመራ ለማድረግ ከዚህ በላይ መረጃ ያለ አይመስለኝም። እባካችሁ፣ ምክንያቱም ሁሉም ነገር እሷ ገልጸዋለች። ከዚህ በላይ ምንም ማብራራትም መግለጽ የምፈልገው ምንም አይነት ነገር የለም። ስለ ወላድ ስትሉ፣ ስለ ኢትዮጵያ አምላክ ስትሉ፣ ስለ እናት ስትሉ፣ ስለዚህ 8 ዓመታት ሙሉ በሰው ሀገር የተሰቃየች ሚስኪን ኢትዮጵያ ውስጥ ስትሉ ድምጽ እንድትሆኗት ፍትህ እንድታገኝ ሁላችንም ብንሆን ከጎኗ ልንቆም ይገባል። አይዞሽ፣ እግዚአብሔር አምላክ መጽናናቱን ይስጥሽ። በጣም ከባድ ነው አይደለም ላንቺ ለእናቱ ልጅ ወንድምሽን ለማስተማር 8 ዓመት ሙሉ ስደት ላይ ይሰቃይ ይችላልሽ ይቅርና ለሰሚው ራሱ ይሰቀጥጣል። ለሚሰማ ራሱ ልብ ይሰብራል፣ ያሳምማል። ነገር ግን ምንም ማድረግ አይቻልም። እግዚአብሔር መጽናናቱን ይስጥሽ። እሱም እግዚአብሔር ነፍሱን ይማረው። በጣም ያሳዝናል። ለኢትዮጵያ ትልቅ ነገር መስራት የሚችል በዚህ ደረጃ ባለ ትልቅ ምጡቅ አይምሮ ነው። ምን ዋጋ አለው? እባካችሁ ስለወላድ ስትሉ ከዚህ በላይ ቪዲዮውን እንዳረዝምባችሁ አልፈልግም። ፍትህ እንጠይቅ፣ ድምጽ እንሆናት። ይሄንን ድምጽ እየሰማችሁ ያላችሁ በኢትዮጵያ ውስጥ ያላችሁ የህግ አካላት ምናልባት እንደው የሚያስፈልግ ወጪ እንኳን ካለ የኢትዮጵያ ህዝብ ለዚች ልጅ ያግዛታል፣ ይደግፋታል። ማንናችንም ቢሆን ከጎኗ ቁመን ማንኛውም ለጠበቃም ይሁን ለምንም የሚያስፈልገው ነገር ይሄንን ጉዳይ በደንብ ተከታትላችሁ እንድትይዙላት እስከመጨረሻው ፍትህ እስክታገኝ ድረስ የመጨረሻው ፍትህ እስክታገኝ ድረስ ከጎኗ እንድትቆሙ እኛም ከጎኗ ነን ያለነው። መላው የኢትዮጵያ ህዝብም ከጎኗ እንደሚሆን ተስፋ አደርጋለሁ። በመጨረሻ ማስተላለፍ የምትፈልጊው ቀረኝ የምትዩ ነገር ካለ እንድታስተላልፊ እድሉን ሰጥሻለሁ። አመሰግናለሁ ብሬክስ። በመጨረሻ እኔ ለመንግስት ጥያቄ አቀርባለሁ። መንግስትኛ ልጃችንን በደሃ አቅማችን አስተምረን ዩኒቨርሲቲ ስንሰጥ አደራም ጭምር ነው የምንሰጠው። አስተምራት ሰጠናለህ፣ ለወግ ማድረግ ታደርስልናለህ ብለን ነው አደራ የሰጠንክ። ነገር ግን አደራውን እንኳን አስመርቀ መመለስ ባችል እባክህ ቤተሰብ ቅስሙ ተሰብሮ እንዲኖር አታደርግ። ቢያንስ ፍትህ ያገኙ። ጨለማን ተገን አድርጎ ለተሰራ ወንጀል ታስቦና ታቅዶ ለተሰራ ወንጀል እንዴት ነው እኔ ሲገለው አይቻለው የሚል ምስክር ከየት ነው ላመጣ የምችለው? ይሄስ ልጁ ካደረገው አንፃርና የሕክምና ማስረጃውን መሰረት ተደርጎ በደንብ ምርመራ ቢደረግበት ልጁ አያምንም ወይ? ሌላው ሙያዬ ስላልሆነ ለባለሙያዎቹ ትቼዋለሁ። ሌላው ለኢትዮጵያ ሕዝብ እንደኔ ተሰዳችሁ ስደት ለምትኖሩ እየተንከራተታችሁ ውሻ ሆናችሁ ቤተሰቦቻችሁን ለምታስተምሩ በተለይ ጎበዝ ተማሪ ላላችሁ ተጠንቀቁ። እኔ ወንድሜን ሳላቅ ሳይነገረኝ አስበልቼዋለሁ። ተጠንቀቁ፣ ትኩረት ስጧቸው። ከቻላችሁ
ዶርም ባያድሩ ይመረጣል። ከቻላችሁ ልዩ ክትትል አድርጉላቸው። እኔ እናቴን ልጅ ናፍቆቴን፣ ስስቴን፣ ተስፋዬን፣ ድካሜን ባለማወቄ ቀብሬዋለሁ። ትኩረት ባለማስጠቴ አጥቼዋለሁ። ምን እንደሚያንገበግበኝ ታውቃላችሁ? ሁሉን ነገር እንዲከንቱ ሊቀር አይኔ ላይ እየተንከራተተብኝ እንደ ውሃ እየጠማኝ እየናፈቀኝ ወንድሜ ቀፌ እየናፈቀው አንድ ቀን እንኳን ወንድሜ እወድሃለሁ ብዬ ሳላቅፈው ከተለያየን 10 ዓመታችን ዳግም ላላየው አፈር ውስጥ ከተትኩት። ምን እንደሚያንገበግበኝ ታውቃላችሁ? የቻይኑን አለማየቴ ምን እንደሚያንገበግበኝ ታውቃላችሁ? እየጨነቀኝ ነው ሲለኝ ብን ብዬ ሄጄ ምን አለ ቅፍ አድርጌ በሞንበት ተረዳሁት። አለማወቅ ይቀብራል። የዘላለም እሳት ሰጥቶኝ ሄደ። ፍረዱኝ። ከዚህ ስሜት የምወጣው ደም ወጥቶለት ሳይ ብቻ ነው። ፍረዱኝ። ሌላ ምንም ልል አልችልም። የህግ አካላት እባካችሁ ሰማይና ምድርን ስላፈጠረ አምላክ ብላችሁ ተባበሩኝ። ደሙን አውጡልኝ። ክብርት አዳነች አቤቤ ስለወለድሻቸው ስለ ልጆችሽ፣ ወንድም ስላለሽ ስለ ወንድምሽ፣ ሰማይና ምድርን ስለፈጠረ ስለ አንዱ እግዚአብሔር የወንድሜን ደም እንድታወጭልኝ አደራ ነው የምልሽ። የኢትዮጵያ ህዝብ አደራ። በተለይ በስደት የምትንከራተቱ ህይወታችሁን ለቤተሰቦቻችሁ የምትኖሩ አደራ፣ እናት ያላችሁ አደራ። ሌላ ምንም አይደለም። እናቱን አሳክማለሁ፣ እናቴን ሰው አደርጋለሁ ብሎ ስለ እናቱ እያወራችሁ ለገደላችሁት በምድር አይደለም በሰማይ ይቅር አልላችሁ። እሱን አይደለም እኔን፣ እናቴን፣ ወንድሞቼን ነው አብራችሁ የቀበራችሁት። ምን በድሏችሁ ይሆን? ምን አድርጓችሁ ይሆን? ምንድን ነበር ጥፋቱ? ለዚህ ቅጣቱ ምንድን ነበር ጥፋቱ? ትንሽ አራራችሁለት፣ ነፍስን አሰቃችሁ ያስወጣችሁት ምን በድላችሁ ይሆን? ጥያቄን አንድ ቀን መልስ አገኝበት ይሆናል። እናንተ ባትመልሱልኝ እግዚአብሔር ይመልስልኝ ይሆናል። ስዕላድኖ ቁጭ አድርጋችሁ መድኃኒዓለም እያያችሁት የጋታችሁትን መድኃኒዓለም ይመልስልኝ ይሆናል። ኪዳነ ምሕረት ትመልስልኝ ይሆናል። ለእናንተ ቃል የለኝም። መድኃኒዓለም ይፍረደው። ለእናንተ ቃል የለኝም። መድኃኒዓለም ይፍረደው። ሰውነቴን እንድጠላው ነው ያደረጋችሁት። ህይወቴን ነው ምስቅልቅል ሲኦል ጨለማ ያደረጋችሁት። እናቱን በቁሟን የቀበራችሁት። ሌላ ምንም አልላችሁም። መድኃኒዓለም እሱ ይፍረደው። ጨርሻለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። እባካችሁ ይህንን ቪዲዮ ሁላችሁም ብትሆኑ በፍጹም አይታችሁት እንዳታልፉ። ሁላችሁም ይህንን ቪዲዮ ሼር በማድረግ ለሚመለከተው የመንግስት አካል እንዲደርስ እባካችሁ። ስለ ወላድ ስትሉ፣ ስለዚህች ምስኪን ኢትዮጵያ ውስጥ ስትሉ ይህንን ቪዲዮ ማንም ቢሆን ሼር ሳያደርገው እንዳያልፍ። ሁላችሁም ሼር በማድረግ ተባበሩን። እናመሰግናለን።